ቀጣይ ትሬኒንጋችን የሚሆነው ኢንሻአላህ በጣም ጥሩ ሴንስ ያለው በተለይ የመጀመሪያው የጠዋቱ ክፍለ ጊዜ አሰልጣኛችን የጨረሳት እንትን አለች መጨረሻ ላይ የተናገራት ነገር አለች እና አይ ቲንክ አብሮ መስራት የመስራት ባህልን ብቻ መስራት አያዋጣም በአሁኑ ጊዜ ምናምን አይነት ነገር አውርተናል አይደል? ሰው ከዛ ጋር በተያያዘ አሁን ዓለም ወዴት ነው እየሄደ ያለው? ብቻ መሄድ እንዴት ነው? አብሮ መስራት እንዴት ነው? እና መሰል ርዕሶች እያነሳን እያወራን እንሄዳለን። አቡበከር እባላለሁ። የሕክምና ባለሙያ ነኝ። በግልም እሰራለሁ፣ በመንግስትም እሰራለሁ። ከዚያ ባሻገር ደግሞ አንዳንዴ እንደዚህ ትሬኒንግ እሰጣለሁ፣ ትሬኒንግም ወስዳለሁ። መማርም ማስተማርም ማለት መማር ብቻም የለም ማስተማር ብቻም የለም። አሁንም በዚህ ትሬኒንግ ውስጥ እኔም ከእናንተ ብዙ ነገር እማራለሁ። እኔም ያለኝን ለእናንተ እሰጣለሁ ማለት ነው። ያው የትሬኒንጉ ወይም ደግሞ የሚኖረን ቆይታ ህጎች አሉት። ህጎቹ ሁሉም ሰው አክቲቭ መሆን መቻል አለበት። አማርኛ ምንም የማይችል ሰው አለ? የማይረዳ ሰው አለ? የለም ማለት አትሊስት አንደርስታንድ ወይም ነው ይገባቸዋል ቢያንስ። እኔ ደግሞ ያው ትግርኛ አልችልም። ያው ታስተምሩኛላችሁ ከእንግዲህ ለመማር ዝግጁ ነኝ። አክቲቭ የሆነ ፓርቲሲፔሽን ወይም ደግሞ ንቁ ተሳትፎ ያስፈልጋል። ዝም ማለት አይቻልም። ትዕዛዝ የምናዝ ከሆነ ትዕዛዙን መፈጸም ግዴታ ነው። የሚተኛ ሰው ካለ፣ የሚያንቀላፋ ሰው ካለ፣ ወይ ሌላ ስራ ሌላ አክቲቪቲ የሚሰራ ሰው ካለ እዚሁ እናንተ ፊት ስራ እንሰጠዋለን። ለሁላችንም ያዝናናል ወይም የሆነ ነገር ይቀጣል ማለት ነው። ስለዚህ ይሄ ህጉ ነው። ያው አብረን የምንቆይበት ርዕሰ ጉዳይ ያው ቲምወርክ ነው። ቲምወርክ ኤንድ ሰክሰስ የሚል ነው። ቲምወርክ ማለት ያው በጋራ መስራት ወይም የጋራ መስራት፣ አብሮነት ወይ በአብሮነት መስራት ልንለው እንችላለን። ሰክሰስ ስኬት ነው ቀጥተኛ አማርኛው። ስለዚህ እንትኑ ዲስፕሌዩ እንትን እስከሚል ድረስ ለአንድ ደቂቃ ቲምወርክ ምን እንደሆነ ለራሳችሁ አስቡ። በጋራ መስራት ማለት ምንድን ነው ወደ አእምሯችሁ የሚመጣው? በጋራ መስራት ስታስቡ ምንድን ነው የምታስቡት? አብራችሁ የምታስቡት የሚለውን ነገር እንድታስቡ ጊዜ እንሰጣለን። ሌላው ስኬትስ ማለት ለእናንተ ምንድን ነው እና ሁለቱ እንዴት ይቆራኛሉ የሚለውን ነገር አጠቃላይ የሁለት ደቂቃ የማሰቢያ ጊዜ እንሰጣለን ማለት ነው። ስኬታማ መሆን የሚፈልግ እስቲ እዚህ ቤት ውስጥ ስኬታማ መሆን የሚፈልግ ስኬታማ መሆን የማይፈልጉ ሰዎች አሉ። እሺ፣ ስኬታማ መሆን የማይፈልግ ስኬታማ መሆን የማይፈልግ ያልወጣችሁ አልነበራችሁ? እሺ፣ ብቻውን ስኬታማ መሆን የሚፈልግ ለብቻው ስኬታማ መሆን የሚፈልግ በጋራ ስኬታማ መሆን የሚፈልግ። ስለዚህ ያው ቲም ወርክ ገብቷቸዋል ማለት እኮ ነው። በጋራ ስኬታማ መሆንን ከተረዳችሁ፣ በጋራ ስኬታማ መሆንን ከመረጣችሁ በጋራ ስኬታማ እንደሚሆንና የተሻለ መንገድ እንደሆነ ታውቃላችሁ ማለት ነው። ገብቷቸዋል ማለት ነው። ስለዚህ ያው በጋራ ስለመስራት እና ስለ ስኬት ነው የምናወራው። እነዚህ ሰዎች ያው ኢትዮጵያውያኖች አይደሉም። ለመጀመሪያ ጊዜ ጨረቃ ላይ ያረፉ ሰዎች ናቸው። ሶስቱ ሰዎች አሜሪካውያን ለመጀመሪያ ጊዜ ጨረቃ ላይ በታሪክ ያረፉ ሰዎች ናቸው። ማረፋቸውን ብቻ ሳይሆን ያው ተአምር ቢሆንም በምድር ታሪክን የቀየረ ሂስቶሪካል ኢቨንት ቢሆንም ያረፉበት መንገድ አስገራሚ ስለሆነ ነው። እንመጣበታለን፣ በኋላ እናየዋለን። ይሄን ለምን አስገራሚ ሆነ የሚለውን ነገር በኋላ እናያለን።
እዚህ ጋር ምንድን ነው የሚታያችሁ? ኳስ የምትደግፉ ከሴቶች አላችሁ እንዴ? ኳስ የምታዩ አላችሁ? ወንዶች አያዩም ብዬ ነው። ከሴቶች አላችሁ? ታያለሽ? እሺ። ማንቸስተር፣ አርሰናል ምናምን ሲሉ ጎረምሳ ያደረሳችሁ ጎረምሶቻችሁ፣ ጎረምሳ የሆናችሁ ራሳችሁ ታያላችሁ። ወንዶች ያው ተጫወታላችሁም ታያላችሁም በሚል እሳቤ ነው። ኳስ ማየት ግዴታ አይደለም፣ ግን ብዙ አስተማሪ ነገር ስላለው። እኔ የሊቨርፑል ደጋፊ ነኝ። ይሄ የሊቨርፑል ቡድን ነው ሻምፒዮንስ ሊግ ሲበላ ነው እና ሻምፒዮንስ ሊግ ማለት በዓለም ውስጥ በጣም ከፍተኛው ምንድነው የውድድር ሻምፒዮን ወይ ዋንጫ ተብሎ ሊወሰድ ይችላል። ያው የአውሮፓ ሻምፒዮንስ ሊግ ነው፣ ግን እንደ ዓለም ወርልድ ክላስ የጨዋታ እንትን ስለሆነ ትልልቅ ቡድኖች ዓለም ላይ የምናይበት ስለሆነ ትልቅ እንትን አለው፣ ቲፎዞ አለው ወይም ደግሞ መነጋገሪያ ነው እና ይህን ዋንጫ ለማሸነፍ በጣም ብዙ ሰዎች ያስፈልጋሉ። ሜዳ ውስጥ 11 ሰዎች ያስፈልጋሉ። ከ11 አንዱ ሰው ከጎደለ ዋንጫው ማሸነፍ አዳጋች ነው፣ አስቸጋሪ ነው የሚሆነው። ሜዳ ውስጥ ካሉት 11 ሰዎች በተጨማሪ ደግሞ ውጭ ላይ ያሉ ሰዎች አሉ። አሰልጣኙ ከጎደለ ዋንጫውን ማሸነፍ አዳጋች ነው። አሰልጣኙ ብቻ አይደለም፣ ቲፎዞው ከጎደለ ዋንጫውን ማሸነፍ አዳጋች ነው። ነገር ግን ሜዳ ውስጥ ከገቡ በኋላ ጨዋታው ከተጀመረ በኋላ የ11ዱ ሰዎች ሚና እጅግ ትልቅ ነው። 11ዱም ሰዎች ደግሞ የተለያየ ሚና ነው ያላቸው። የተወሰኑት ተመሳሳይ ሚና ሊኖራቸው ይችላል። ነገር ግን ሁሉም 11ዱም ተመሳሳይ አይደለም። 11 በረኛ ከሆኑ ጎልም ያስቆጥር የለም፣ ጎልም አይገባባቸውም፣ ጎልም አያስቆጥሩ። 11 በረኛ ጎል ላይ ደርድራ አይገባብህም፣ ግን የሚያስቆጥርልህም የለም። 11ዱም ደግሞ ጎል አስቆጣሪ ከሆኑ አጥቂ ከሆኑ እነሱም የሄደ ሁሉ ይገባባቸዋል። በረኛ የላቸውም፣ ተከላካይ የላቸውም፣ የመሃል ተጫዋች የላቸውም። ስለዚህ የሚከላከል አለ፣ የሚያጠቃ አለ፣ ቤቱን የሚጠብቅ በረኛ አለ፣ መሃል ላይ ደግሞ የሚያቀባብል ትስስሩን የሚፈጥር የመሃል ተጫዋች ሚድፊልደሮች አሉ። እነሱን ደግሞ ማኔጅ የሚያደርግ ኮቺንግ ስታፍ ወይ አሰልጣኞች ስብስብ አለ። በሞራል ደግሞ የሚደግፍ የሚያጨበጭብ የሚጮህ ኢነርጂ የሚሰጥ ደጋፊ አለ። በዚህ ውስጥ ነው ስኬታማ የሚሆነው ወይም ደግሞ ዋንጫው የሚመጣው ሁሉም ሚናውን በትክክል ሲወጣ፣ ሁሉም ቦታውን በትክክል ሲጠብቅ። ማገዝ ያለበት ጊዜ ሄዶ ያግዛል እኮ። አጥቂው ተከላካይ ቦታ ሄዶ ያግዛል። ኮርና ሲመታ አጥቂው ሊያወጣ ይችላል። ማገዝ ያለብህ ጊዜ ላይ ታግዛለህ፣ ታግዣለሽ። ነገር ግን ዋና ሚና ቦታ ላይ ወይም ሚና ቦታ ላይ ክፍተት አይፈጠርም፣ ወይም ደግሞ ክፍተት እንዳይፈጠር መጠበቅ አለብሽ ወይም አለብን። የኔ ቦታ ላይ እኔ የተመደብኩበት ቦታ ላይ ክፍተት ከፈጠርኩ እኔ ቦታ ላይ ካፈሰሰ ቡድኔ ይሸነፋል። ስለዚህ ስኬት የህብረት ስፖርት ነው። የንጥል ወይም የብቸኝነት ውጤት አይደለም። በብቸኝነት ስኬት የለም። በነገራችን ላይ ህይወታችን በሙሉ ቲምወርክ ነው። ቤተሰብ ቲምወርክ ነው። ጓደኛ ቲምወርክ ነው። አንድ ተማሪ ብቻውን አይማርም። ክፍሉም ውስጥ እኮ ቲምወርክ ነው። ኤቭሪ ላይፍ እያንዳንዱ ህይወታችን ቲምወርክ ነው። ነገር ግን ቲምወርክን በተለየ መንገድ ተጠቅመን እንዴት ወደ ስኬት እንሂድ፣ እንዴት ስኬት እናምጣበት የሚለውን ነው የምናየው። ለስኬታችን እንዴት እንጠቀመው፣ በጋራ እንዴት ወደ ስኬት እንሂድ የሚለውን ነው የምናይበት ማለት ነው። ያው
ከስፖርቱ አልወጣ ነው። ስፖርት በጣም ብዙ ነገር የሚናገር ነገር ስላለው ነው። ያን ያህል የስፖርት እንትን ሰው ሆኜ የስፖርትም ሰው ሆኜ አይደለም፣ በጣም የስፖርትም ፈን ሆኜ አይደለም፣ ግን ስፖርት የሚያስተምረው ነገር ስላለ ነው። ሁለተኛ ደግሞ የዓለምን ሕዝብ ቀልብ የገዛ እንቅስቃሴ ስለሆነ እነዚህ ሁለት ሰዎች እስቲ ሴቶቹ ታውቋቸዋላችሁ፣ ወንዶቹ ያው ከ90 በላይ ታውቋቸዋላችሁ። የተወሰኑ ሰዎች ስፖርት እንትን ያሉናቸው ሰዎች ላያውቁ ይችላሉ። ወደዚህ ያለው ማን ነው? 7 ቁጥር ኧረ እኔ ነኝ። ተው ያኛውስ ማን ነው? እሺ ሜሲ እና ሮናልዶ የማታውቋቸው ዛሬ ካላችሁ ዛሬ ታውቋቸዋላችሁ፣ ስፖርት የማታውቁ። ስለዚህ ሜሲ እና ሮናልዶ ያው የዚህ ዘመን የዚህ ጀነሬሽን ያው ጀነሬሽናቸው ያለፈ ነው በእርግጥ ግን የዚህ ጀነሬሽን በጣም በቃ ቶፕ የሚባሉ ሃይ ሬትድ የሆኑ ተጫዋቾች ናቸው። አሁን ለሚመጡት ምሳሌ መሆን የሚችሉ እና እነዚህ ሰዎች በጣም የገነኑ ሰዎች ናቸው። ግን የገነኑት ሮናልዶ ብቻውን ተጫውተው አይደለም። ሮናልዶና ሜሲ ብቻቸውን ቢጫወቱ አንድ ቀን ያው ስለገነኑ ሰው ሊያያቸው ይችላል። ሳይገኑ ግን ማንም ወጥቶ አያቸው። አንድ ቀን ሊያያቸው ይችላል። በየሳምንቱ ሮናልዶና ሜሲ ሜዳ ቢገናኙ ሰው ወጥቶ ያያቸዋል። ትኩረት ይስባሉ። እንደ ስኬት ይወሰዳል። የነሱ ስኬት የመጣው ከየት ነው? ከቡድናቸው ነው፣ ካሉበት ቲም ነው። ዘሆል ቲሙ ጥንካሬ ስላለው እነሱ ደግሞ አውት ሻይን ያደርጋሉ። ያው አንድ ክፍል ውስጥ የምንማር ተማሪዎች 40 ከሆንን ደረጃችን ከ1 እስከ 40 ነው የሚሆነው። ሁሉም ሰው አንደኛ አይወጣም፣ ሁሉም ሰው 40ኛም አይወጣም። ጀስት እንደዛ ነው። አውትስታንድ የሚያደርጉ ወይም ደግሞ በጣም በቃ ከፍተኛ ችሎታቸውን የሚያወጡ ሰዎች ይኖራሉ። እንደዛ ስለሆነ ነው በቲማቸው ውስጥ ነው። ይሄ ቲም አንዱ ቦታ ላይ ክፍተት ካለ የነዚህም ተጫዋቾች ችሎታ ይዞ ነው የሚወርደው። ውድቀትም የጋራ ነው፣ ስኬትም የጋራ ነው ማለት። ስለዚህ በደንብ ይሄን ነገር እንትን ማለት ይኖርብናል ማለት የቲም ወርክን ቫልዩ ዋጋውን በደንብ መረዳት ይኖርብናል ብዬ ስላሰብኩ ነው። ሶሪ ወደ ሀገራችን ልምጣ። ይሄን ቲም ታውቁታላችሁ? ቅድም ወንድሜ ከድር በሆነ ነካ አድርጎታል በሆነ መንገድ። ኢትዮጵያ ውስጥ በጣም ሀብታም የሚባለው ድርጅት ማን ነው? ሚድሮክ አይደል? የሚድሮክ ማኔጅመንት ቲም ናቸው እነዚህ። አሁን ያለው የሚድሮክ ማኔጅመንት ቲም ነው። ሚድሮክ ለዚህ ስኬት የበቃው የሆነ ሰው እንደ ፊገር ሊታይ ይችላል። ሼህ አላሙዲን እንደ ፊገር እንደ ኦነር ሊታይ ይችላል። ነገር ግን ሼህ አላሙዲንን ለስኬት ያበቁ ሚሊዮኖች አሉ። በተለያየ መልኩ በስራ፣ በሊደርሺፕ፣ በማርኬቲንግ፣ በከስተመርነት በተለያየ መልኩ ይህንን ካምፓኒ ለስኬት ያበቁ ብዙ ሰዎች አሉ። ፌለሪቲ ካለ ድርጅቱ ፌል ያደርጋል። ቲም ስፕሪቱ ወይም የማኔጅመንት ቲሙ ጠንካራ ስትራቴጂክ ሰራተኞቹን የሚይዝበት መንገድ ጥሩ ከሆነ፣ ከስተመሮችን የሚይዝበት መንገድ ጥሩ ከሆነ፣ ኳሊቲ ሜንቴን የሚያደርግበት ጥሩ ከሆነ ኳሊቲ የማኔጅመንት ኳሊቲ ፓርቶች ስለሆኑ ድርጅቱ ሻይን እያደገ ይሄዳል። ያው እንደ ሀገራችን ምሳሌ መሆን የሚችል ተቋም ስለሆነ ሌሎች ብዙ እንትኖችን መጥቀስ ይቻላል። አንድ ሰው ብቻውን አንድ ነው፣ ምንም ሊያደርግ አይችልም። አንድ ሰው ብቻውን ለውጥ ሊመራ ይችላል። ለውጥ ግን የሚመጣው በጋራ ነው። ብቻችንን ለውጥ ማምጣት አንችልም። የለውጥ መሪ አንድ ሰው ሊሆን ይችላል። ለውጡ ግን የሚያመጡት እሱን የሚከተሉ ሰዎች፣ በሱ ሀሳብ የሚመሩ ሰዎች ናቸው። የሱ የለውጥ እሳቤ ገዢ እስከሆነ ድረስ በሌሎችም የሚማር በሌሎችም ሀሳቡን የሚያስተካክል እስከሆነ ድረስ ምቹ እስከሆነ ድረስ ሀሳቡ እስከተመቻቸው ድረስ አብረውት የሚነሱ ሰዎች ናቸው ለውጡን የሚያመጡት። አላሙዲን ብቻውን ሚድሮክን ምንም ሊያደርገው አይችልም።
እኔ ድርጅት አለኝ፣ ድርጅቶች አሉኝ። አክቹዋሊ እስከ 60 የሚደርሱ ሰራተኞች አሉኝ። እኔ ዛሬ እዚህ ጋር ነኝ። ያ ቲም ካልሰራ እኔ ምንም ማድረግ አልችልም። መውደቅ ይችላል፣ ድርጅቱ ሊፈርስ ይችላል። ሰራተኞቼ ግን ከስር ያሉ ሰራተኞቼ ግን አማናቸውን ተሸክመው አደራቸውን ተሸክመው ህልም ስላላቸው በድርጅቱም ህልም ስለሚያምኑ ይሰራሉ። ውጤት እንጠብቃለን። ነገ የተሻለ ነገር እንጠብቃለን። ሁላችንም እኩል። ቲምወርክ ማለት ይሄ ነው። ከዚህም በላይ ነው ቲምወርክ። ቅድም ያነሳሁት ሀሳብ ይሄ ጨረቃ ላይ ማረፍ እንትን ለምንድን ነው ልዩ የሚያደርገው? ያው ኢቨንቱ ጨረቃ ላይ መውጣት በራሱ ልዩ ነው አይደለ? አዲስ ታሪክ ነው። ተሞክሯል። ከዛ በፊት ራሽያዎች ሞክረዋል፣ ግን ጨረቃ ላይ አላረፉም። ይሄ ግን ያረፉበት ኢቨንት ልዩ ከሚያደርገው ነገር አንዱ ያንን ኢቨንት የመሩት ከ400,000 በላይ ሳይንቲስቶች ናቸው ከዓለም ላይ የተውጣጡ። የማይመስልን ነገር እኛ ዛሬም እኮ አይመስለንም ማለት እዚህ ሆነን ጨረቃ ላይ እኮ የሚኬድ አይመስለንም ማለት ያው ስንሰማ እንዴት እንላለን። ግን የማይመስለውን ነገር ያደረጉ ሰዎች ናቸው። እንዲሆን ያስቻሉ ሰዎች ናቸው። 400 ጭንቅላቶች 400,000 በላይ ጭንቅላቶች አስፈልገዋል። ምርጥ ሳይንቲስቶች አስፈልገዋል። እነዚህ አንድ ላይ ሲደመሩ ዓለም ላይ አዲስ ነገር መጣ ማለት ነው። አንድ ላይ ስንሆን፣ አንድ ላይ ስንሰራ፣ አንድ ላይ ስናስብ፣ አስተሳሰባችንን ስናስተሳስር የማይደረገውን ማድረግ እንችላለን። የማይሞከረውን እንሞክራለን። የማይመስለውን ነገር እናሳካለን። ማድረግ ይቻላል። ተረታችሁኛል? ይሄ የምታዩት በሙሉ የሳይንቲስት ስብስብ ነው። ታች ያለው አንደኛው ከነዚህ ውስጥ እስካሁን በህይወት ያለ ነው። 2ቱ ሞተዋል። 3ቱ የጠፈር ሳይንቲስቶች ማለት ነው። እሺ የብዙዎቻችን ያው እናንተ ገበያ አትመላለሱም። የኔ እናት ገበያ ተመላልሳ ነው ያሳደገች። አህያ ጭና ገበያ ተመላልሳ ነው ያሳደገች። በጣም ፈታኙ ነገር በአህያ የሚነግዱ እናቶች ወይም ሰዎች በጣም የሚያስቸግራቸው ነገር አንዳንድ ጊዜ የአህያው እንትን ጭነቱ ወደ አንድ በኩል ያጋድላል ወይ ይወድቃል። በተለያየ ምክንያት ብቻ እንትን ይሆናል። የሚያጫጭን ከሌለ የሚያግዝ ከሌለ በስተቀር ሰርቶ መግባት አይቻልም። ህይወታችን በሙሉ ቲም ወርክ ነው። በጋራ ነው የሚታደገው፣ በጋራ ነው የሚኖረው፣ በጋራ ነው። በጋራ አይሞትም፣ ግን ያው ስንቀበር በጋራ ነው። ቀባሪ ያስፈልገናል። ህይወታችን በሙሉ የቲም ወርክ ውጤት ነው። አሁን ያለንበት ነገር በሙሉ የቲም ወርክ ውጤት ነው። አባትና እናት ቲሞች ናቸው፣ ቡድን ናቸው። የቲም ወርክ ውጤቶች ነን እኛ። አንድ ሰው ብቻውን ቤት ሊሰራ ይችላል፣ ግን ጠንካራ ቤት በአጭር ጊዜ ዋጋውን ቆጥቦ ጊዜውን ቆጥቦ ኳሊቲ ያለውን ቤት መገንባት አይችልም። እነዚህ የምታውቋቸው ምሳሌዎች ናቸው። እየተናገርኩ ያለሁት የምናውቃቸውን ነገሮች ናቸው፣ ግን ሊያስተምሩን የሚችሉ ሊያስተምሩን የሚገባቸው ነገሮች ስለሆኑ ነው። ስለ ንቦች የማያውቅ የለም፣ ስለ ጉንዳኖችም የማያውቅ የለም። የተለያየ እውቀት፣ የተለያየ እይታ፣ የተለያየ ችሎታ፣ የተለያየ ጉልበት፣ የተለያየ ባክግራውንድ፣ ነገር ግን አንድ የሆነ የጋራ ግብ ነው ቲም ወርክ ማለት። ጉንዳኖች የተለያየ የሥራ ክፍፍል አላቸው። ንቦች የተለያየ የሥራ ክፍፍል አላቸው። ጎላቸው በሰላም መኖር፣ የሚጠበቅባቸውን ሰርተው ማለፍ፣ ጄኔሬሽን ተክተው ማለፍ። እነዛ 11ዱ ተጫዋቾች የተለያየ ትምህርት
ባክግራውንድ ነው ያላቸው። የትምህርት ደረጃቸው ይለያያል፣ የእውቀት ደረጃቸው ይለያያል፣ ጉልበታቸው ይለያያል፣ እድሜያቸው ይለያያል፣ የመጡበት ባህል ይለያያል፣ ታሪካቸው፣ አስተዳደጋቸው ይለያያል፣ ብዙ ነገራቸው ይለያያል፣ መልካቸው ይለያያል፣ አንደርስታንዲንጋቸው ይለያያል። 11 ሆነው እዛ ውስጥ የሚፋለሙት ለአንድ ግብ ነው፣ ጨዋታውን ማሸነፍ ነው። ሌላ ግብ የለው፣ ጨዋታውን ማሸነፍ ነው። ቲም የምንፈጥረው በጋራ የምንሰራው የሆነ ማሸነፍ የምንፈልገው ጨዋታ ሲኖር ነው፣ ግብ ሲኖረን ነው። አዘርዋይስ ቲምወርክ አክሳሪ ሊሆን ይችላል ማለት ነው፣ በዚያ መልኩ ካልተመራ። ቲምወርክ ማለት አሁን ያልኩት ነው፣ ግን ምን ማለት አይደለም። 11ዱም ተጫዋቾች አንድ አይነት ነገር ይሰራሉ፣ ኳስ ይጫወታሉ፣ ግን አንድ አይነት እንትን አይደለም። ሁሉም ያጠቃሉ ማለት አይደለም። ሁሉም በረኛ ናቸው ማለት አይደለም። ሁሉም ተከላካይ ናቸው ማለት አይደለም። አንድ አይነት ነገር የሚሰሩ ሰዎች አይደሉም። የተለያየ ሪስፖንሲቢሊቲ ነው ያላቸው። ስለዚህ በጋራ ስንደራጅ፣ በጋራ ስንሰራ እሷ የሆነ ኃላፊነት አላት፣ እሷ የሆነ ኃላፊነት አላት፣ እሷ ደግሞ የሆነ ነገር የምትሰራው ነገር አለ። የየራሳቸውም ኳሊቲ ያላቸው፣ የየራሳቸው ሪስፖንሲቢሊቲ ያላቸው። ሌላው በቡድን ውስጥ እንትን አይደለም፣ ይሄ ፉክክር አይደለም። ነገ የምናየው አንድ ሌላ ርዕስ ይኖረናል። በጣም የኛ ችግር በቡድን ለመስራት እንጀምርና በሞራል ይጀምራል፣ በጸብ ያልቃል። ብዙ ነገራችን እንደ ሀገር ያለንበት ችግር ነው። በሞራል በኢነርጂ ይጀምራል። ከዛ በኋላ እንትና እኮ አረፈደች፣ ለምንድን ነው እሷ የምታረፍደው? እኔ እየሰራው እኔ 12 ሰዓት እየሰራው እሷ 1 ሰዓት ለምን ታረፍዳለች? እሷ እኮ ቀድማ እየሄደች ነው። እሱ እኮ እንደዚህ እያደረገ ነው። እሱ እያስመሰለ ነው። እሱ እንደዚህ እያደረገ ነው። የውስጥ ኮምፒቲሽን ኢንትራ ቲም ወይም በቡድኑ ውስጥ ቡድኑ ከሌላ ቡድን መወዳደሩ ጤናማ ነው። ምክንያቱም እግር ኳስ ተጫዋቾቹ ከሌላ እግር ኳስ ቡድን ነው የሚወዳደሩት። ነገር ግን በውስጣቸው ፉክክር ካለ ሊቨርፑል ላይ አንድ ጊዜ ሳዲዮ ማኔና መሐመድ ሳላ ፉክክር ነበራቸው እና ቲሙን በጣም ጎቶት ነበር። ሁለቱም በጣም ተጣልተው ነበር። ይረብሻል። በውስጥ መፎካከር፣ በውስጥ ለዝና ወይ ለግል ጥቅም። ለቲም ከቆምክ ለቲም ጥቅም ነው የምትቆመው። ለግል ጥቅም ብሎ ነገር የለም። ለግል ጥቅም መቆም ስትጀምር ቲሙ መፍረስ ይጀምራል። የጋራ ስኬት የሚባለው ነገር እየጠፋ ሄዳል። እኔ የመጀመሪያ የቢዝነስ ተሞክሮዬን ሁለት ያስተማሩ ዩኒቨርሲቲ ውስጥ ያልተማርኳቸው ተሞክሮችን ተምሬያለሁ በስራ ውስጥ። የመጀመሪያው እኔ ጥቁር አንበሳ ነው የተማርኩት እና ጥቁር አንበሳ የመጨረሻ ዓመት ተማሪ ያለው 7 አብረን ያደግን ልጆች ነበሩ። ዩኒቨርሲቲ ቀድመው የኛ ትምህርት ረዘም ይላል፣ የሕክምና ትምህርት ይረዝማል። ሌሎቹ ቀድመው ወጥተው በተለያየ በማኔጅመንት፣ በኢኮኖሚክስ፣ በቢዝነስ በምናምን ነገር የተማሩ ልጆች ናቸው። 3 ዓመት ማክሲመሙ 4 ዓመት ስለነበረ ቀድመውን ወጥተዋል እና እኔ ዩኒቨርሲቲ ሌት ሆኜ ነው የመጨረሻ ዓመት ተማሪ ኢንተርንሺፕ እያለው ለምን አብረን ስራ እንሰራም የሚል እንትን አመጣለሁ። እኔ ራሴ ሰበሰብኳቸው። እንገናኛለን እና ይህን ነገር ለምንድን ነው ወደ ቢዝነስ የማንቀይረው? ለምን ቢዝነስ አንሰራበትም? ምክንያቱም እኛ ካልጀመርን ሌላ ሰው ሊያስጀምረን አይችልም። ተምረን ከወጣን ያው መቀጠር ነው የሚጠብቀን። ስለዚህ ለምን የሚል ነገር ሳመጣ ይሄንን ሀሳብ ሁሉም ሰው ተቀበለው። 7 ነን፣ 6ቱም ተቀበሉኝ ሀሳብ። ከዛ ያው ፈርስት ስለሆነ ኮች የለንም፣ ኤክስፔሪየንስ የለንም፣ ልምድ የለንም፣ ከዚህ በፊት ቢዝነስ አልሰራንም። በግላችን የምንሞክራቸው ነገሮች አሉ። እንትን ሳንልም ምን ይሰራ የሚለው ያው ይመጣል። ቅድም ወንድም ከድር ሲያነሳው የነበረ ነገር ነው አይደለም? ምንድነው ጋፑ ምንድነው የሚለውን አሰስመንት እንትን ሲባል ጋፑ ምንድነው አይደለም። እኛ አሰስመንት ማርኬቱ ምን ይፈልጋል፣ ገበያ ላይ ምን እየተሸጠ ነው የሚለው ነገር ነው የሄንበትና
የተለያየ ነገር ካፌ ለመክፈት መጣ። ምንድነው ስጋ ቤት ልንከፍት አልን። አጠናን፣ ዞረን ነው የምናጠናው። ይሄ እንትን የሆነ ጥናት አይደለም። ስታንዳርዱን የጠበቀ ጥናት ሳይሆን የዞርን ማርኬት በጋራ ነው አሰስ የምናደርገው። በመሀላችን አንደኛው መርካቶ የሚነግድ ነው። ያው መርካቶ እንትን አመጣ። ግን እኮ ጨው ምናምን ነገር ከሌሎች የተቀበለ ያከፋፍላል። ጨው እኮ በደንብ ገበያ ያለው በደንብ ይሰራል እና ለምን ጨው አንሰራም የሚል ሀሳብ አመጣ። ኦሎክስ ሰደድ ድንገት ነው ይሄ ያመጣውና አዎ ገበያው ያስኬዳል። አዎ ስድስታችን አናቀው እሱ ነው። እሱም ደግሞ ከሌሎች ይረከባል፣ ማስረከብ ነው። እንዴት እንደሚሰራ አናቅም። ማሽኑ ከየት ይምጣ ምን ይስራው አናውቅም። ወሰንን በቃ ጨው እንስራ በሚለው ወሰንን። እስቲ አንድ ጊዜ እንነሳ ከቦታችን መሰለኝ መንጠራራት ያስፈልጋል። እስቲ እንቀመጥ። በኋላ አዝናኝ እየተመረጠ ይወጣና ያዝናናል፣ የሚያስቁ ነገሮችን ይናገርልናል። እና አዋጣን፣ ገንዘብ የለንም አዲስ፣ እነሱም ገና አንዳንዶቹ ተቀጥረዋል። እኔ ገና ዩኒቨርሲቲ ነኝ። ግን ያው የመጨረሻ ዓመት ላይ የሆነ ነገር የሚከፈል ነገር ስላለ ደሞዝ ነገር አለችን፣ ትንሽ ደሞዝ። ስለዚህ ከምንም ብለን የሆነ ነገር መድበን በቃ መሄድ ጀመርን። የመጀመሪያው ነገር ማሽኑን መፈለግ ነው። ስለዚህ ማሽኑን ፈለግን፣ የሚሰራበት ቦታ ተመራን፣ አዘዝን። ሌላ ያልጠበቅነው ነገር ምን ጠበቀን? መብራት ይፈልጋል። ድምፅ በጣም አለው፣ ጩኸት አለው። ዝም ብሎ ሰፈር ውስጥ ገብተን መስራት አንችልም። መጋዘን ይፈልጋል። ጨው ጥሬ ዕቃው ጨው መምጣት አለበት። እሱም በራሱ አንድ ቻሌንጅ ነው። ሁለተኛ ማምረቻው ድምፁ ሰውን የማይረብሽ ቦታ መሆን አለበት። የማይረብሸው ደግሞ መብራት በኤሌክትሪክ ነው የሚሰራው፣ እሱ መኖር አለበት። የተመረተው ወደ ገበያ መዘጋጀት ማከማቻ ቦታ ያስፈልጋል። ካርቶን ያስፈልጋል፣ የሆነ ነገር ያስፈልጋል። ይህንንም ብቻ ሄዶ ምን የገጠመን እንትኑን ልቋጨውና ባስቀመጥነው መጋዘን ውስጥ መብራት የሌለው ቤት ተከራየን፣ ይገባል በአንድ ወር ተብለን 1 ዓመት ቁጭ አለን። ቁጭ ባልንበት ደግሞ ጎርፍ መጋዘኑ ገብቶ አወደመው። ፋይናሊ ያው ትንሽ ማብራት ጀምረናል፣ ግን ያው ፌል አድርገናል። ስለዚህ እንደ ቲም የተለያየ ጭንቅላት ነበረን፣ የተለያየ አስተሳሰብ ነበረን፣ የተለያየ እይታ ነበረን። ነገር ግን ያንን መጠቀም አልቻልንም። ያደረግነው የሆነ ሰው የወረወራትን አንድ መረጃ እሷን ይዘን ዘው ብለን ገባን፣ ወደቅን። እያንዳንዳችን ክህሎታችን አለመጠቀማችን እንደ ቲም የተጠና ፕሮፊታብል ሊያደርገን የሚችል ሁላችንም ጭንቅላት ልንጠቀመው የምንችልበት ፊልድ አለመምረጣችን ጣለን። ሁለተኛው ኤግዛምፕል ስራ ከጀመርኩ በኋላ በኢትዮጵያ ውስጥ ብቸኛ አንድ ሐኪም አለ። ሌላ ምንም ሐኪም የሌለበት አንድ ብቻ የሆነ ሐኪም አለ። ዶክተር አብዱ ሰመድ ይባላል። እሱ ያለበት 7 ሐኪሞች ቲም አቋቋምኩ እኔ ራሴ። ይሄ ቲም የሆነ ክሊኒክ የሕክምና ተቋም ለመክፈት ነው። ጥሩ ኢነርጂ ያለው የሆነ ደግሞ የማኔጅመንት ሰው ተጨማሪ እንትን ብያለው፣ ሪክሩት አድርጌያለሁ። ወደ ስራ ተገባ። ወደ ስራ ስንገባ በመጀመሪያ ኮሌክት ያደረግነውን ገንዘብ ከሜምበርስም ከሕክምና ተቋሙም የሰበሰብነውን ገንዘብ አብረን ልናስገባ ባንክ ቤት ስንሄድ ባንክ ቤት ቆጥረን ነው ይዘን የሄድነው በጋራ ልናስገባ ስንል ሁሉም ነገር ገብቶ
የተወሰነ ብር ቀርቷል ጓደኛዬ ጋር። እኔ እንደቀረ አላወቅኩም። ነገር ግን ብዙ ብር ስለነበረ በመቶ ሺዎች ስለነበረ መጨረሻ ላይ ስንወጣ ቼክ እናርግ ስለው እሱ በሌላ ወሬ ይጠምደኛል። ቼክ እናርግ እለዋለሁ። ተጫውተን ስቄ ምናምን አንድም ቀን ተጠራጥሬው አላውቅም። እሱ በጣም ነው የምወደው፣ በጣም ነው እንትን የምንለው የምንቀራረበው። ፋይናል በጣም ወጥሬ ሲይዘው ሶሪ ብር ይዣለሁ በእጄ አለኝ። ያልገባ ብር። ብሩ ስንት ነው? 11,000 ብር ነው። 11,000 ብር ብዙ ነው አይደለ? እንደዚህ ስትዙት እኮ 10,000 ብር እንትኑ ፓዱን አይታችሁታል። በጣም ትልቅ ነው፣ ያስታውቃል። እንዳላወቀ ጀስት ተሳስቶ ከፔስታል ጋር እንደያዘው እንደዛ ሲለኝ በቃ ጭንቅላቴ ሙሉ በሙሉ የቀየረኝ። አውቶማቲካሊ ነው የተቀየርኩት። ምክንያቱም ሊሆን አይችልም 11,000 ብር በእጁ ይዞ ተሳስቼ ነው ሊለኝ አይችልም። 100 ብር 200 እንደ ቅጠሎች ቢሆኑ በኪስም ሊሳሳቱ ይችላሉ። ዴሊበሬት ነው፣ ይሄ ሆን ተብሎ ነው ማለት ነው። የመጀመሪያው እምነት እዛ ጋር ተሰበረ። ድርጅቱ እዛ ጋር ተሰበረ። ከዛ በኋላ 5 ዓመት ተጉዟል። ነገር ግን ያ ነገር መፈታት ባለመቻሉ ምክንያት ተንከባሎ ብዙ ሀብቱ ባክኖ ድርጅቱ ተዘጋ። በኢትዮጵያ ውስጥ ብቸኛ የሆነውን ሐኪም ይዘን እኮ ነው የትም ቦታ ብንሄድ መቀሌ መተን ብንከፍት ከአዲስ አበባ ሰው ሊመጣ የሚችልበት ቦታ የሰው ኃይል ይዘን እኮ ነው። ቲም ወርክ ማለት በጋራ ማሰብ ነው። አንድ አይነት ማሰብ ሳይሆን ለጋራ ህልም በጋራ መቆም ነው። ያ ድርጅት ስኬታማ ቢሆን ሰባታችንም ስኬታማ ነው የምንሆነው። ያም እንደዛ ያደረገው ሰው ወደ ቅጥሩ ገባ ተመልሶ፣ ድርጅቱም ፈረሰ። እኔ አላርፍም። በልጅነቴም ጀምሬ እኔ አላርፍም። እኔ ሌላ መንገድ ፈለግኩ፣ የራሴን ድርጅት ወጥቼ አቋቋምኩ። አልሐምዱሊላህ አሁን በጣም ፌመስ የሆነ የሕክምና ተቋም አለኝ አዲስ አበባ ውስጥ። አመሰግናለሁ። ከአንድም 2 ድርጅት አለኝ። እዛ ጋር ግን በጣም እንትን ይለኛል፣ ማለት ያቃጥለኛል። ለብዙ ሰዎች የምንተርፍበትን ትልቅ ደረጃ መድረስ የሚችልበትን እንደዛም ያደረገው ወንድሜ ራሱን ሊቀይርበት የሚችልበትን እድል በእምነት ማጉደል ምክንያት ተሰበረ። ያ ቲም አሁን አይነጋገርም ብላችሁ ታምናላችሁ? በጣም የምንዋደድ ሰዎች ነን፣ ሐኪሞች ነን። በጣም ነው የምንዋደደው። አሁን ግን እንደው መንገድ ላይ ተገናኝቶ ሰላም መባባል ራሱ ይቀፋል። ቲም ወርክ ካልተያዘ፣ ማኔጅ ካልተደረገ፣ አያያዙን ካላወቅንበት የሚዋደዱ ሰዎችን ጠላት ያደርጋል። የራስህን ሰው ያሳጣሃል፣ ያሸሽብሻል። ስለዚህ በጋራ ሲሰራ ለጋራ ጥቅም ይሄ ድርጅት የኔ እንደሆነ የግሌ እንደሆነ ነው ማሰብ ያለብኝ እንጂ ከዚህ የሆነ ነገር ልቆንጥር ካልኩ፣ ጊዜ ልቆንጥር ካልኩ፣ ማታለል ልቆንጥር ካልኩ፣ ውሸት ልቆንጥር ካልኩ ሰው በራሱ ድርጅት እኮ አይዋሽም። እኔ በግሌ ድርጅቴ ላይ አንድም ቀን ዋሽቼ አላውቅም። ለማን ነው የምዋሸው? የኔ ነው እኮ ድርጅቱ። ከማን ነው የምሰርቀው? የኔ ነው፣ አልሰርቅም። ከማን ነው የምቆነጥረው? ከራሴ ላይ ቆነጥራለሁ። የሚያስፈልገኝን ነገር በግልጽ ወስዳለሁ። የራሴ ተቋም እንዴት እሰርቃለሁ? የራሴ ተቋም ላይ እንዴት እምነት አጎድላለሁ? በጋራ ስንሰራ የኔ ነው የጋራችን ነው የሰባታችን ነው ማለት ሳይሆን የኔ ነው፣ የኔ ብቻ ነው፣ ያንቺ ብቻ ነው፣ ያንተ ብቻ ነው። ሌላውም እንደዛ ማሰብ ካሰበ ያስብ፣ ካላሰበ አያስብ። ግን አንተ እንደ ግል የኔ ነው ብለህ ነው ማሰብ ያለብህ። እምነትህን መጠበቅ ነው ያለብህ። ለጋራ ስኬት ማሰብ ነው ያለብህ። ከፍ ካልክ አብረህ ከፍ ትላለህ። ለብቻ አሁን አላሙዲንን አይተናል አይደል? አላሙዲን እኮ ከሰራተኞቹ ያነሰ ምግብ ነው የሚበላው። ኩዊንስ አለ እንደዚህ
ኩዊንስ አዲስ አበባ ውስጥ ያው ፌመስ ሱፐር ማርኬት ነው። በጣም ብዙ ብራንች አለ። እዛ ውስጥ ትኩስ የሆነ ብርቱካን መርጠን ትኩን የሆነ ማንጎ፣ አቮካዶ፣ ፍሩቱ መርጠን የትኛውም ፍሩት ቤት ገብታችሁ መርጣችሁ አትገዙ። የትኛውም ቦታ ኩዊንስ ሱፐር ማርኬት ከገባችሁ ግን መርጣችሁ ያልተመቻችሁን ጥላችሁ የተመቻችሁን መርጣችሁ ይዛችሁ የምትወጡበት ተቋም ነው የመሰረተው። አለሙዲን ይሄን በማድረጉ እሱ ለብቻው የተለየ ነገር አይበላም። ምናልባት የሚበላት ነገር ኳሊቲ ሊኖራት ይችላል። እንደው በኒውትሪሽኒስት በባለሙያ የታገዘች የሆነ ነገር ሊበላ ይችላል። ኳንቲቲው ግን ከኛ ያነሰ ነው ይበላው። ቢሊየነር ስለሆነ ወርቅ አይበላም፣ ምግብ ነው ይበላው። ነገር ግን የምንሰራው ነገር ለሌላውም ይተርፋል። የኛም ፍላጎት እናሟላበታለን፣ ሌላውን ግን ይተርፋል። አለሙዲን የያዘውን ሰራተኛ አትመለከት። በመቶ ሺህ የሚቆጠር 700 ሺህ ምናምን ሰራተኛ አለው። አይ ቲንክ በኢንዳይሬክት ኤንድ ዳይሬክት የሆነ በሱ ቢዝነስ ውስጥ በሚሊዮኖች የሚሆኑ ሰዎች ይተዳደሩበታል። ይሄ ነገር ከኛ ባለፈ መመልከት፣ ከራስ ባለፈ መመልከት የሚወስደው ወደ ስኬት ነው፣ ወደ ውጤት ነው እና ከራሳችን ባለፈ እንመልከት። በትናንሽ ነገር መታለል ይጥላል፣ ያደናቅፋል። በትናንሽ ነገር መርካት ያደናቅፋል። ራስን ለመነጠል መሞከር ሙሉ ቲሙን ነው የሚጥለው። ቅድም እንዳልኳችሁ የኛ ኤክስፒሪየንስ በጣም ቤስት እንትን ነው፣ ትምህርትን የሰጠኝ እኔ። እስቲ አንድ ሰው እስክሪብቶ ብዙ የማይጽፍ ሰው ማን ነው? ብዙ የማይጽፍ ሰው ማን ነው? እንግዲህ ተዋውሳችሁ ትጽፋላችሁ። ይሄን እስክሪብቶ የሚሰብር ማን ነው? 100 ብር ከፍላለሁ ይሄን የሰበረ ሰው የለም? 100 ብር ካርድ 100 ብር ካርድ ይሰብራሉ? እሺ ችግር የለውም። ከፍ ብዬ እመጣለሁ። ችግር የለውም። ያው ከፍ እያደረግ አላሁ አክበር። 100 ብር ካርድ አሁን ነው የምከፍለው። ቀጣይ ሌላ ኤክሰርሳይዝ አለ። ከዛ ምን እንደሚያስተምረን እናያለን። ስንት ነው? አሁን 10 እስክሪብቶዎች አሉ። 10ሩን አንድ ላይ የሚሰብራቸው ማለት ነው 1000 ብር ከፍላለሁ። 10ሩን እንደዚሁ እንዳለ አንድ ላይ መስበር። አይ ካልሰበረ አይቀጣ። መጀመሪያ የሰበረው ምክንያቱም ተመሳሳይ ጉልበት ስለሆነ እዚህ መስጠት አልነበረብኝም። ኖርማሊ አንድ ላይ ቅድም እኮ ከነ ክዳኑ ነው የሰበሩት። እሺ አንድ ላይ እኩል አድርገው ይስበሩት። ግን ምን ተማራችሁ? እዚህ የተማርነው አንዱ መስራት ያለው ብዛት ላይ መስራት ነው እና ቲም ኮንክ ማንንም አይገንጥልም ማለት ነው።
የተለየ አገላለጽ አለ፣ የተለየ መረዳት፣ የተለየ እይታ፣ የተለየ አገላለጽ ካለ እድል እሰጣለሁ። ብዙ ጊዜ የሚነገር አንድ እንትን ታሪክ ነገር አለ። ሶስቱ በሬዎች ታሪክ ታውቃላችሁ አይደል? ነጩ፣ ጥቁሩና ቀዩ በሬ። ትምህርቱ ምንድን ነው? ለብቻችሁ ከሆናችሁ ኩርኩሙ ብዙ ነው፣ ቀላሉም ችግር ይሰብራችኋል። ብቻችን ስንሆን ተነጥለን የወጣ ነው፣ ትንሽም ነገር ይሰብረናል። እርግጠኛ ነኝ የተሻለ ጉልበት ያለውም ሰው ብሰጥ 10ሩን አይሰብረውም። እንደው ቢሰብር በእጁ ይዞት ነጣጥሎ ነው የሚሰብራቸው እንጂ በአንድ ላይ አይሰብራቸውም። አንድ ላይ ከሆናችሁ አትሰበሩም፣ ችግርን ታልፋላችሁ። ስትሰሩ በጣም ማይዞ ወደ ስኬት የምታደርጉት ጉዞ በጣም ኩርኩም የበዛበት ነው፣ የሚሰብር ነገር የሚበዛበት ነው፣ ዱላ የሚበዛበት ነው። ነገ እናየዋለን። እና የጃፓኖች ፕሮቨርብ ነው። አንድ እንጨት ብቻውን በቀላሉ ይሰበራል፣ ነገር ግን ብዙ እንጨቶች ከሆኑ ብዙ ነገር ይሸከማሉ፣ ብዙ ቻሌንጅ ያልፋሉ። የሆነ ነገር ስትሰሩ አሁን ቅድም የተለያየ ነገር እንሰራለን ስትሉ ነበር አለ። ልብስ ስፌት ሰምቻለሁ፣ አይ ቲንክ ባልትና ሰምቻለሁ፣ ኒቃብ ሰምቻለሁ። ያው ልብስ ስፌት ሊሆን ይችላል። ኪንደርጋርተን ሰምቻለሁ። ይሄንን ብቻችሁን እንስራው ብትሉ ብዙ ነገር ይጎላችኋል። ልትሰሩት ትችላላችሁ፣ ግን ራሳችሁ አይደላ ታሰሩታላችሁ እንጂ ብቻችሁን ትምህርት ቤት ብቻችሁ አስተማሪ መሆን አትችሉም። ብቻችሁ ዳይሬክተር ጥበቃ መሆን አትችሉም። ቲም ያስፈልጋችኋል። ቲሙ እኮ የምትቀጥሩትም ይሁን አብራችሁ የምትሰሩት ሊሆን ይችላል እኮ። ግን እንደ ቲም ማሰብ፣ የቲምን ጉዳይ ደግሞ የቡድን ማለት ነው። የቲም ይሄ አረብኛውን የቲም እንዳትወስዱ። ቡድን የቡድንን ነገር እንደ ግል ደግሞ ማሰብ፣ የኔ ነው ከኔ ውጭ የሚጠብቀው የለም ብሎ ማሰብ፣ ከኔ ውጭ የሚለፋለት የለም ብሎ ማሰብ፣ ታማኝ መሆን፣ ግልጽ የሆነ ግንኙነት ወይም ደግሞ ግልጽ የሆነ ቋንቋ፣ የሚሰማንን መናገር፣ አንደርስታንድ መደራረግ፣ መቻቻል ከሌለ ቲማችሁ ውጤታማ አይሆንም ነው። ውጤታማ ካልሆነ ደግሞ ይዞባችሁ የሚሄድ ነገር አለ። አንዳንዱ ሰው በቀላሉ የሚሰበር ነው። ስኬታማ ሰዎች አያቆሙ። የሆነ ነገር ይሞክራሉ፣ ይወድቃሉ፣ አያቆሙ። ኩዊተርስ ኔቨር ዊን ይላሉ። የሚያቋርጡ ሰዎች መቼም ቢሆን አያሸንፉም ማለት ነው። አንድ የሆነ እንቅፋት ሲመታህ በቃ ከእንግዲህ ብለህ ወደ ኋላ የምትመለስና ወደ በቃ የኔ መንገድ አይደለም የኔ እንትን አይደለም ብለህ የምትቆም ከሆነ you'll never win፣ አታሸንፍ። ዊነርስ ኔቨር ኩዊት፣ አሸናፊዎች አያቋርጡ። ይወድቃሉ፣ ይቀጥላሉ፣ ይወድቃሉ፣ ይቀጥላሉ። እኔ አሁን ያሉኝን ተቋሞች ከመመስረቴ በፊት ቅድም ያልኳቸው 2 ቢዝነሶች አሉ። በጣም ብዙ ነገሮች ሞክሬያለሁ። 7-6 ነገር ሞክሬያለሁ። ያለኝን ይዞብኝ ነው የሚሄደው። አንዳንዶቹ ተበድሬ ነው የማመጣቸው፣ ይዞብኝ ነው የሚሄደው። እኔ አሁን ስኬታማ ነኝ እያልኳቸው አይደለም፣ ግን እኔ ከነበርኩበት ህይወት የገጠር ልጅ ነኝ፣ የአርሶ አደር ልጅ ነኝ። ትምህርት የገባሁት እጄ ስለተሰበርኩ ነው። ከታላቅ ወንድሜ ጋር ስጣላ እጄ ተሰበርኩ። ከዚያ ይሄ ልጅ አርሶ ስለማይበላ ደድቆ ስለማይበላ ትምህርት እናስገባው የሚል እንትን ኖሮ ያቺ በዛች እድል ነው። በጣም ይርቀኝ ነበር ትምህርት ቤት። በባዶ ኃይለ ገብረስላሴን አለመሆኔ ያሳዝነኛል። በጣም ሩቅ ትምህርት ቤት ተምሬያለሁ። በ6 ዓመት እስከ 6 የተማርኩበት ትምህርት ቤት
በጣም በቀን 10 ምናምን ኪሎ ሜትር ይሆናል። በባዶ እግር ነው የምመላለሰው እስከ 3ኛ ክፍል። እንቅፋት ሲያስቸግረኝ ነው ጫማ የተገዛልኝ። በጣም እንቅፋት ይመታኛል፣ እግሬ ይቆስላል፣ ንፍፊት ያብጣል እና መቀርበት ቀን ሲበዛ ጫማ ተገዛልኝ። ከዛ እንግል ሳየው ስኬታማ ነኝ ማለት አም ኦን ዘ ዌይ በመንገዱ ላይ እንደሆንኩ አስባለሁ። እኔ አሁን የራሴ ድርጅት አለኝ። መኖሪያ አልተቸገርኩም፣ መኪና አልተቸገርኩም። ግን ግቤ እሱ አይደለም። በእኔ ስር 60 በላይ ሰራተኞችን አስተዳድራለሁ። ግቤ እሱ አይደለም። ይቀጥላል ኢንሻአላህ። አመሰግናለሁ። የምታቋርጡ ከሆነ የሆነ አብራችሁ ተደራጅታችሁ የሆነ ነገር ጀመራችሁ፣ የሆነ ነገር አከሰራችሁ፣ ድሮም እንደዚህ ከሰው ጋር መስራት፣ ድሮም የማናውቀው ነገር ውስጥ ገብተን የምትደረድሩ ከሆነ ይልኔበሩኝ አታሸንፉ። ጀምሩ፣ ትወድቃላችሁ፣ መነሳት፣ ድጋሚ መጀመር። እናንተ ከተሸነፋችሁ ያው በስራችሁ ያሉ ሰዎችም ይሸነፋሉ። ሽንፈትን ለልጆቻችሁም አታውርሱ፣ ለአእምሯችሁም አታውርሱ። አትንገሩ፣ አታሳምኑ። ለልጆቻችሁም ሽንፈትን አታውርሱ። ኔቨር። ድህነት በጣም የሚያስጠላ ነገር ነው፣ በጣም መጥፎ ነገር ነው። ግን ድሃ ሆኖ መወለድ፣ እኔ ድሃ ሆኜ ነው የተወለድኩት ማለት የኢትዮጵያ አርሶ አደር ያለበትን ታውቃላችሁ። ቤተሰብ የአርሶ አደር ቤተሰብ ነው። የተለየ ድህነት ኖሮበት እኮ አይደለም። በቃ ከሌላው ሲሚላር አርሶ አደር ገጠር ጭልም ያለ ገጠር ውስጥ ነው። ከሌላው የአርሶ አደር ይሄ የተጎሳቆለ ኑሮ ነው የሚኖረው። በጋ ትንሽ ምቾት አለ፣ ክረምት በጣም ችግር ነው ምናምን ነገር። ጫማ እኔ እስከ 3ኛ ክፍል ጫማ የማይገዛልኝ ከሆነ የድሃ ቤተሰብ ልጅ ነኝ ማለት ነው። ማቋረጥ እንደሌለብን ከሚለው አንግል ነው ይህንን ያነሳሁት እንጂ ታሪኬ ልነግራችሁ ፈልጌ አይደለም። እንደዛም ሆኖ እኔ በጣም ጎበዝ ተማሪ ነበርኩ። ለምንድን ነው ጎበዝ የሆንኩት? ህልም ነበረኝ። የሆነበት መድረስ የምፈልገው ነገር ነበረኝ። ማሳካት የምፈልገው ነገር ነበረኝ። እናቴ በጣም ቤተሰቦቼ ዋጋ ከፍለዋል፣ ግን እናቴ በጣም ዋጋ ከፍላለች እኛን ለማሳደግ። 8 ነን። እናታችን በጣም ለፍታ ነው ያሳደገችን። ልጅ ሆኜ የሷን ልፋታ ያለው አባቴንም እወዳለሁ፣ ግን አባቴ ትንሽ ስንፍና አለበት። ማድረግ የሚችላቸው ነገሮች ሳያደርጋቸው ቀርቶ ጫናው እሷ ላይ አርፏል ብዬ አስባለሁ። እና 6 ጨርሼ ወደ 7 ስገባ ያም የራቀኝ ትምህርት ቤት ያን ያህልም በዚያም ርቀት ውስጥ የለም ሌላ ትምህርት ቤት። ስለዚህ መራቅ ነበረብኝ፣ መከራየት ነበረብኝ። ተከራይቼ ወጣሁ። 7 8 9 10 እስከምማር 8ኛ ክፍል ስገባ ስደርስ አባቴ በቃ አሁን ይበቃሃል፣ አንድ 12ኛ ክፍል ተምሮ እኛ አካባቢ ላይ 12ኛ ተምሯል ይላሉ። ምንም ስሙም አይጽፍም፣ ቁጥርም አያውቅም፣ ምንም አያውቅም። እና ይኸው ከሌም እስከ 12 ተምሮ ለግብርና ነው የገባው። 2 ታላላቆች አሉኝ፣ እነሱ ከተማ ገብተዋል። ከተማም ላይ ብዙ ስኬታማ የሆነ ላይፍ አልኖራቸውም። ስለዚህ እኔ ብቻዬን ነኝ። ሚስት አግባና ቤቱን ተረከበኝ አግዘኝ ይለኛል አባቴ። እኔ ደግሞ በጣም ጎበዝ ተማሪ ምናምን በጣም ይሄ አፕሪሺየት የሚደረግ አይነት ልጅ ነኝ። ያወከር አባት ተብሎ ነው መንገድ ላይ እንትን የሚባለው። በጣም ተናደድኩ፣ ተሰማኝ። እንዴ ፕራውድ ሊሆን ሲገባው፣ ሊደሰት ሲገባው፣ የበለጠ እኔን ሰፖርት ማድረግ ሲገባው ወደ ቤት ተመለስ፣ ወደ ግብርና ተመለስ። በዚህ ተጣላን ከአባቴ ጋር። ሁለተኛ እዚህ ቤት ውስጥ አልበላም አልጠጣም አልኩ። አኩርፌ ወጣው። እናቴም እንዳትመጪ አልኳት። ምግብ ምናምን ታመላልስልኝ ነበረ። ወጥቼ ቀጥታ ሄድኩና ዋና ከተማ የወረዳ ዋና ከተማ ውስጥ ነው የምኖረው። ምን መስራት አለብኝ ሳስበው እኔ ልሰራው የምችለው ነገር ምንድነው? ሊስትሮ ነው። እዚህ የሊስትሮ ዕቃ ገዛው፣ ሊስትሮ ጀመርኩ።
መጀመሩ አስቸጋሪ ነው። ሁልጊዜም መጀመር አስቸጋሪ ነው፣ ያስቸግራችኋል። ሁልጊዜ መጀመር አስቸጋሪ ነው። ነገር ግን በእያንዳንዱ አክሽናችሁ ትማራላችሁ። በእያንዳንዱ ስራችሁ ኤክስፐርት እየሆናችሁ ነው የምትሄዱት። እያወቃችሁ እየተማራችሁ ብቁ እየሆናችሁ ነው የምትሄዱት። ስለዚህ ለመድኩት። ግማሽ ቀን ትምህርት፣ ግማሽ ቀን ስራ። 10ኛ ክፍል ድረስ ሄድኩ። በፍየል ማርባት ጀመርኩ ጎን ለጎን። ሀብታም ሆንኩ። እናቴ ያው ተደብቃም ትመጣለች። ከአባቴ ጋር ተጣልተናል። ወደ ቤት ሲሄድ በቃ አዲስ አበባ ከሚገቡት በላይ እኔ በቃ የምጠበቅ ሰው ነኝ። በቃ ልጆቹ ትንንሽ ልጆች አሉ። ዳቦ ምኑ 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 የሚያምራቸውን ነገር ይዤ ሄዳለሁና አሜዲት 10ኛ ክፍል 4 ስኮር አረኩ። ወደ ፕሪፓራቶሪ ሰዎች ስፖንሰር አደረጉኝ፣ ተማርኩ። በዚህ መሃል ውስጥ እንዳቋርጥ ያደረጉኝ በጣም አስቸጋሪ ሌሎች ሞመንቶች ነበሩ። አቋርጬ በቃ የሆነ ቅጥር ውስጥ ለመግባት ለመሰደድ ያሰብኩባቸው ብዙ ጊዜያቶች ነበሩ። ነገር ግን አእምሮዬ ላይ የሚመጣው ምን ነበረ? አባቴ ምሳሌ ያደረገልኝ ሰውዬ፣ እሱም እስከ 12 ተምሮ ስሙን መጻፍ አይችልም፣ ይኸው ግብርና ነው ገበሬ ነው የሆነው፣ አንተም ተመለስ ነው ያለኝ። እንደዚህ ካደረግኩ ካቋረጥኩ እኔን የሚያዩ ልጆች አባቶቻቸው እንደዚህ ምሳሌ ይሰጧቸዋል። ወላሂ ይሄን ነበር የማስበው፣ ውሸቴን አይደለም። ልጅ ሆኜ እንደዛ ነበር የማስበው። በዚህ ምክንያት ጥርሴን ነክሼ 12ም ጨረስኩ። ጥቁር አንበሳ ሜዲሲን ገባው። ከዛ በኋላ የመንግስት ኃላፊነት ነው ተወጣሁት። አልሐምዱሊላህ ዛሬ እዚህ ደርሻለሁ። ባይሆን ኖሮ የሆነበት ባቋርጥ ኖሮ ወይ ወዛደር ነኝ ወይ ገበሬ ነኝ የሆነ ነገር ሆኛለሁ። ዶክተር አልሆነም ነበር። ልጅ ሆኜ በጣም መመኘው መሆን የምፈልገው ነገር ነበር እና ፐርሲስተንስ፣ አለማቋረጥ፣ እንደገና ደግሞ መሞከር። ቻሌንጁ በጣም ብዙ ነው። በተለይ ስራ ዓለም ውስጥ ስራ ስትጀምሩ የሚኮረኩማችሁ ነገር ብዙ ነው። ተስፋ አለመቁረጥ እጅግ በጣም ወሳኝ ነገር ነው። ስለዚህ ቲምወርክ ለምንድን ነው ያስፈልጋል ያልነው ቅድም? ሼርድ የሆነ ኤክስፒሪየንስ አለ። የተለያየ ሰው የተለያየ ልምድ አለው። ልምድ እኮ ትምህርት ነው። የቀለም ትምህርት ብቻ አይደለም ትምህርት የሚባለው። አንዱ ሰው ፕሮፌሰር ደረጃ የሆነ ግን የትምህርት ባክግራውንድ የሌለ ፕሮፌሰርን የሚያስንቅ በአካዳሚክስ ቢሄድ በትምህርት ቢሄድ ከፕሮፌሰር በላይ የሚሆን ሰው ሊኖር ይችላል። ያንን ልምድ አንድ ላይ ተደምራላችሁ። ጥንካሬያችሁን አንድ ላይ ተደምራላችሁ። ዕውቀታችሁን አንድ ላይ ተደምራላችሁ። ቻሌንጃችሁን ደግሞ እኩል ትካፈላላችሁ። አንድ ሰው ትከሻ ላይ አያርፍም። ይሄ ያው የህዳሴው ግድብ ለዚህ ቅርብ ነው አይደል? ከአዲስ አበባ ለዚህ ቅርብ ነው አይደል? ሩቅ ነው? ሩቅ ነው። ሁለት ነገር ያስተምረናል። ከህዳሴው ግድብ ምን ትማራላችሁ? አንድ ሰው ሀሳብ ምን እንማራለን? ለአንድ ሰው እድል እሰጣለሁ። አለሽ? ህዳሴው ግድብ ምን ተማርሽ? ቢስሚላህ ተጀምሮ እስከሚያልቅ ድረስ በተስፋም ሆነ በትጋት የወደፊት ህልም አሳክቶ ማየት እማራለሁ እላለሁ። የህዳሴውን ግድብ የጀመረው ማን ነው? ያስጀመረው ማን ነው? ያስጨረሰውስ? ሁለቱንም እኩል ጥሩ ያስጀመረው ያው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው አይደል? አይዲያው ከዛ በፊትም አለ ይባላል። የተጨረሰው የአሁኑ ጠቅላይ ሚኒስትር አብይ አህመድ ነው። እዚህ ውስጥ ምንም ልዩነት ቢኖር
ምንም አይነት ልዩነት ቢኖር ስኬት አንዱ የጀመረውን የስኬት ጉዞ ሌላው ማስቀጠል፣ ሌላው ማብቃት። እኔ የጀመርኩትን ነገር በመሃል እኔ ብሞት የሚያስቀጥለው መኖር አለበት፣ መፍረስ የለበትም፣ መውደቅ የለበትም። ይሄ ሊደርሺፕ ነው። እነሱ ሰዎች የሊደርሺፕ ሚና ነው የተወጡት። ነገር ግን ይሄን ለመገንባት ሁሉም ኢትዮጵያዊ በሚባል ልክ የተረባረበበት ነው አይደል? በህይወትም ጭምር፣ በደም ጭምር፣ በአጥንት ጭምር፣ በገንዘብ፣ በአይዲያ የኢትዮጵያ ደም ያለውም የሌለውም ዓለም በከፊልም በፖዚቲቭም በኔጌቲቭም አስተዋጽኦ አድርጎበታል። ነገር ግን አፍሪካ ውስጥ ትልቁን የሆነ ግድብ ተሰርተዋል። ይሄ አንድ ትምህርት ነው። ሌላው ይሄን ብረት እዚህ ውስጥ ያለቀውን ብረት ዝም ብላችሁ አምጥታችሁ ብትጥሉት ውሃው እንደዚህ ይታቆራል። ሲሚንቶውን እሺ ዝም ብላችሁ ብትደፉት ውሃው እንደዚህ ይታቆራል። የምንፈልገውን ነገር እናገኛለን፣ ግድቡ ይሰራል። ድንጋዩ አሻዋው ምንም አምጥተን ከምረን ብንትወው ይሆናል። በስርዓት በስርዓቱ በቦታ በቦታው አሻዋው ለአሸዋ ቦታ፣ ድንጋዩ ለድንጋይ ቦታ፣ ሲሚንቶ ለሲሚንቶ ቦታ፣ ብረቱ ለብረት ቦታ ቦታውን አያያዝ ነው እና ብዙ አደረግ ነው። ጠንካራ ሆነ። የተሸከመው ውሃ እኮ ሱዳንን ጠራርጎ ቀይ ባህር ያስገባል ነው የሚለው። ካርቱም ትልቅ ከተማ ናት። ምን ያህል ትልቅ ነገር! ሲሚንቶ እኮ አንድ ብለሽ የምትቆጥሪው ነገር የለውም፣ አመድ እንጂ የሆነ የሚታይ ነገር የለው። አንድ ላይ ሆኖ ግን ይህንን ይሰራል። አንድ ድንጋይ ምንም አይሰራም ነበር። ምናልባት ቢሊዮን ኪዩቢክ ድንጋዮች ሊሆን ይችላል፣ ሚሊዮን ሊሆን ይችላል። እዚህ ላይ ተጠቅመናል በጣም ብዙ ብረቶች። አንድ ቢሆን ግን ምንም የሚሰራ አይደለም። አንድ የዚህ ሀፍ እንኳን ቢሆን የምንፈልገውን ውጤት አያመጣም። ይሄ ማሳካት የተቻለው ለምንድን ነው? ሁሉም ሪስፖንሲቢሊቲያቸውን ስለተወጡ ነው እቃዎቹ። እኛም ባለንበት ቦታ ቀዳዳውን መድፈን ከቻለን፣ ጋፕ እንዳይፈጠር ካደረግን፣ ያለንን ኮንትሪቢዩት ማድረግ ከቻለን እንችላለን። ትልቅ ነገር መስራት እንችላለን። ትልቅ ነገር መስራት ትችላላችሁ። እነዚህ ነገሮች እንቅፋቶች ናቸው ለጋራ ስኬት፣ ለጋራ ስራ፣ ለቲምወርክ እንቅፋት የሆኑ ነገሮች ናቸው። አንዱ ኢጎ ነው። አብዛኛው ሰው የሚያስቸግረው ኢጎ የሚባል ነገር ነው። ኢጎ ማለት ምን ማለት መሰላችሁ? ለራሳችን ያለን የአመለካከት ደረጃ የአመለካከት ማለት ነው። ኢጎ ኖርማልም የሆነ አብኖርማልም የሆነ እንትን አለው። ኖርማል የሆነው በራስ መተማመን ነው። ኖርማል የሆነ ኢጎ በራስ መተማመን ነው ያለው የሚያመጣው የሚሰጠው። ነገር ግን ኢጎ አብኖርማል ሲሆን ራስ ወዳድነት፣ ለራስ የተለየ ግምት መስጠት፣ ሌላውን የመናቅ፣ ፉክክር ውስጥ የመግባት፣ ዝቅ አድርጎ ሌሎችን የመመልከት፣ የሌሎችን ሚና ዝቅ ማድረግ። ይሄ ሆቴል ውስጥ ቶፕ የቤቱ ቶፕ ሰው ኦነሩ ነው። ሲኢኦ ሊሆን ይችላል። ኦነሩ ራሱ ሲኢኦ ሊሆን ይችላል። ዞሮ ዞሮ የዚህ ቤት ዋና በቃ የመጨረሻ የምትሉት በዚህ ቤት ውስጥ ኦነሩ ነው፣ ባለቤቱ ነው፣ የሆቴሉ ባለቤት። ቀጥሎ ሲኢኦ ወይም ስራ አስኪያጁ ነው እያለ ይመጣል። ታች እነማን አሉ? ጽዳት፣ ጥበቃ ምናምን አይደል? ያለ ጽዳት ይሄ ቤት እንደዚህ እንስተናገድበታለን? እንደዚህ ያምራል? ኦነሩ መጥቶ ያጸደዋል? ይሄን ቤት ጠብቆ ማጽድቶ ምግቡንም ቀቅሎ ድስቱ እቃውንም አጥቦ የሚገዛውንም ገዝቶ ይችላል? የሚናቅ ሚና ያለው ሰው የለም በቡድን ውስጥ። በቡድናችሁ ያለውን ሰው በሙሉ
እኩል አስፈላጊ እንደሆነ ማሰብ እጅግ በጣም አስፈላጊ ነው። ኢጎን ትሪም ማድረግ፣ ኢጎን መከላከል በጣም ወሳኝ ነገር ነው። ሌላ ኮሚኒኬሽን ችግር ነው። የግንኙነት የመረዳዳት አንዱ አንዱን የሚረዳበት መንገድ እኔ የሆነ ነገር እሷ የሆነ ነገር ስትል እሷ የምትረዳበት እንደዚህ እኮ አለች፣ እንደዚህ አንቺ ማን ስለሆንሽ ነው እንደዚህ የምትይው? እንደዚህ ማለት ፈልገሽ ነው። በተለይ ሴቶች ላይ ይሄ ነገር ብርቱ ነው አይደል? እንደዚህ ማለት ፈልገሽ ነው፣ እንደዚህ አድርገሽ ነው፣ እንደዚህ ወጥተሽ ነው፣ እንደዚህ ወርደሽ ነው። እሷን ማየት ትተሽ ራስሽን ነው። እኔ ምንድነው ክፍተቴ? እኔ ማበረክተው ነገር ምንድነው? እኔ ጋር ያጎደልኩት ነገር ምንድነው? እኔ መጨመር ያለብኝ ነገር ምንድነው? መስጠት ያለብኝ ሀሳብ ምንድነው? ይሄ ድርጅት እዚህ ጋር የሆነ የሚያፈስ ነገር አለው። እንዴት ነው እንዲደፈን ማድረግ የምችለው ወይም ደፍነው? አንዳንዱ ዳይሬክትሊ መድፈን ማልችለው ነገር ሊኖር ይችላል። እዚህ የሚደፍነው አካል እንዲደፍነው ማድረግ ሊሆን ይችላል። ሌላ ቅድም ያልኳችሁ ላክ ኦፍ ትረስት፣ እምነት በጣም ትልቅ ነገር ነው። እምነት ማጣት በጣም ትልቅ ህመም ነው። የምታምኑት ሰው ደግሞ በተለይ በቡድን በተለይ በጋራ ሆናችሁ እምነት የሚያጎድል ሰው ካለ እምነት ልታሳድሩ ካልቻላችሁ ገደል ነው የሚከታችሁ። እንትናችሁም ተስፋችሁንም ይዞ ነው ገደል የሚገባው። ቅድም እንዳልኳችሁ ነው። ያቺ 11,000 ብር ጓደኛዬ ላይ በጣም ወደው ጓደኛዬ ነው አውቶማቲካሊ ቀየረችኝ። ከዛ በኋላ እኔ ከሱ ጋር ጤናማ ኮሚኒኬሽን ኖሮኝ አያውቅም። ፕራክቲካሊም እሱም የሄደባቸው ርቀቶች ስለነበሩ ይሄ ነገር የሁላችንም ተስፋ ይዞ ገደል ገባ። ድርጅቱን ዘጋ። አብራችሁ ስትሰሩ ችግር የለውም የሚባል ነገር የለም። መጠበቅ አለበት። ድርጅታችሁ መጠበቅ አለበት። የሚቆነጠር ነገር የለው። መቆንጠር በገንዘብ ብቻ አይደለም፣ በአይነት ብቻ አይደለም፣ በሰዓትም ጭምር ነው። በአገልግሎት በጉልበትም ጭምር ነው። ይሄ የእሷ እንትን አይደለም እንዴ? የእሷ ሪስፖንሲቢሊቲ የእሷ ኃላፊነት አይደለም እንዴ? የእሷ ስራ አይደለም እንዴ? አንዱ ድርጅቴ ሬስቶራንት ነው፣ በቅርብ የከፈት ነው። እዛ ውስጥ የሆነ ሰዓት ላይ ሰራተኞች አስቸገሩን። በቃ የሆነ ጽዳቷ የምታጸዳዋ ለእንትን ረፍት የወጣች ቀን እቃ እናጥብም አይነት ነገር። ከዛ እኔ ገብቼ ላጥብ ነበር። ማጠብ ምን ያደርጋል? ይሄን ላደርግ እንደሆነ ሲገባቸው አንዳቸው ገብተው አጥበውታል እቃው። እኔ ምንም ልናገር አልነበረም። ገብቼ ቀጥ ብዬ ገብቼ እቃውን አጥበዋለሁ። ቤቴ እኮ እቃ አጥባለሁ፣ ምን ችግር አለው? መሬት ወለውላው ምን ችግር አለው? የልጆቼ እንዳይፐር ቀይራለሁ፣ ምንድን ነው ችግሩ? ምንም ችግር የለውም እኮ። ስራ ቦታ ላይ ሲሆን ያንተ ስራ ያንቺ ስራ ስንባባል ምን ይመጣል? ይሄ የሆነ ሮንግ ኮሚኒኬሽን፣ የተሳሳተ መረዳዳት ይመጣና ወደ ግጭት ያመራል። ግጭት ስኬት የማያደርግ። አሁን እስቲ ከወንዶች 7 ሰው ከሴቶች 7 ሰው ፈልጋለሁ ቮለንተርስ። እዚህም 6 ይበቃል። እሺ አሁን የሆነ ምልክት አሳያለሁ። እኔ ለአንድ ሰው ነው ምልክቱን የማሳየው። ያ አንድ ሰው ለቀጣዩ እኔ ያሳየሁትን ያሳያል። ያም ያየው ሰው ከሱ ቀጥሎ ላለው ሰው ያሳያል። እኔም እሱም ለቀጥሎ ላለው ሰው ያሳያል። መጨረሻ ያየውን ያየ ሰው ደግሞ ለህዝቡ ያሳያል ማለት ነው። እናንተ ትመለከታላችሁ። ስለዚህ አሁን ሁላችሁም ፊታችሁን ወደዛ ነው የምታደርጉት። እኔን ማየት አይቻልም። እሺ አንተ ወደዚህ ነው። አንተ ብቻ እኔን ታያለህ። ካንተ ነው የሚጀምረው። ያሳየውን ምልክት አሳይለሱ። አንተ ደግሞ እሱ ያሳየህን ለሱ ታሳያለህ።
قلت يا الأمر يا نقرأت خد خد حياتك نسخنا وسحب المون عن قرأت أنت قبل يا يشوف لا فاضي سوي أنا حد أنت أسايتك شو اللي أنت أساي أما خلنا أسايت أسايت እኔ ያሳየሁት ለሱ የመነካው እንደዚህ አለ ያሳየው ግቡ ተመለሱ ምን ተማራችሁ ከዚህ ውስጥ? ስህተት ብዙ ነገር አምነንጥላሽ ነው። ትንሽ ስህተት ውጤቱ ብዙ ነገር ያበላሻል፣ ብዙ ውጤት ያበላሻል። አለመስተዋልም በትክክል አድርጎ አለማስተዋል ወይም በትክክል አለማስረዳትም ሊሆን ይችላል፣ ወይም ደግሞ በትክክል አለመረዳትም ሊሆን ይችላል። አለማስተዋል። ሌላ የምንማረው ነገር የለም? ስህተትና አለማስተዋል ብቻ ነው የምንማረው? መረጃ በሂደት ወዴት እንደሚቀየር አላያችሁ? እንደው ብዙ ቢሆን እኮ አንዳንዱ ወይ እንደዚህም ይሆናል። መጨረሻው ሰው ብናበዛው በጣም እየተቀየረ ይሄዳል፣ እንትኑ እያጣ ይሄዳል። መረጃ 100% በነበረበት ፐርፌክሽን በ100% ወደ ቀጣዩ አይተላለፍም። ቀጣዩም ሰው በ100% የነበረውን ነገር አንደርስታንድ አያደርገው። እህቶች ያሉት ነገር እውነት ነው። ይሄ ነገር የሆነ በጣም በቃ የህይወት ጉዳይ ቢሆን ኖሮ የተሳሳተ ውሳኔ ተወስኗል ወይም የተሳሳተ መረጃ ተሰጥቷል። የህይወት ዋጋ ሊያስከፍል የሚችልም ቢሆን ኖሮ የህይወት ዋጋ ይከፈልበታል ማለት ነው። ስለዚህ መረጃ በሂደት ውስጥ እንትኑን እያጣ መልኩን እያጣ ትክክለኝነቱን እያጣ ይሄዳል። አንደርስታንድ የምናደርግበት መንገድ እኔ ማለት የፈለኩት ሌላ ነገር ነው። መጨረሻ የደረሳት መልእክት ሌላ ነገር ይገናኛል። ወደሃለሁ ማለት እኮ ነው፣ ሌላ አይደለም እንዴ? ምን አይነት ገራሚ ሰው ነህ አንተ አይነት ነገር አይደለም የሚሰጠው። አይ ፍቅርን በጥላቻ ገለጸው መጨረሻ ላይ። እኔ ፍቅርን የገለጽኩት መጨረሻው ሲደርስ ግን ጥላቻ ሆነ። ስለዚህ ምንድነው በሂደት ውስጥ ሊሳሳት ይችላል። መረጃ አንደርስታንድ መደራረግ ያስፈልጋል። ይሄ ፑር ኮሚኒኬሽን ውጤት የተሳሳተ ኮንክሉዥን ላይ የተሳሳተ ውጤት ላይ ያደርሳል። አንደኛ እኔ ያስተላለፍኩትን መልእክት በትክክል ማስተላለፍ ያስፈልግ ነበር መጀመሪያ የተቀበለው ሰው። ቀጥሎ ያለውም ሰው እያለ ነው የተቀየረው። እሱም ራሱ ምንድነው ያለው? እንደዚህ ነበር ያለው። እንደዚህ ነው እንደዚህ ብሎ እንደዚህ አይነት ነገር ነበር ያለው። መጨረሻ ላይ ግን እንደዚህ ሆኖ ቀረ እና አንደርስታንድ መደራረግ እና ፑር ኮሚኒኬሽን በትክክል መረጃ አለማስተላለፍ፣ እህቴ እንዳለችው እዛም ጋር እንደተባለው አለማስተዋል፣ ያው ኮንሲኩዌንሱ እዚህ ጋር ምንም ኮንሲኩዌንስ የለውም። ፕራክቲካል ህይወት ላይ ግን ኮንሲኩዌንስ ይኖረዋል፣ ውጤት ይኖረዋል። መጥፎ ሊሆን ይችላል፣ ጥሩም ሊሆን ይችላል፣ ውጤት ሊኖረው ይችላል እና
ያስፈልጋል ለማለት ነው። እንግዲህ አስፈላጊ በጣም በቲም ወርክ ውስጥ በጣም አስፈላጊ መሰረታዊ ነገሮች የሚባሉ ነገሮች አሉ። አንደኛው ኮሚኒኬሽን ነው፣ የመረጃ ፍሰት ነው፣ መነጋገር ነው፣ ማውራት ነው፣ ስሜትን መግለጽ ነው፣ ያዩትን ማውራት ነው። እከሌ ከፋዋል እከሌ የሚከፋውን ነገር በሚከፋ መልኩ ሳይሆን በማይከፋው መልኩ ጥሩ በሆነ በፍቅር መንገድ መግለጽ ነው። የሚረዳውም ሰው በፍቅር መረዳት መቻል አለበት፣ በመልካም መረዳት መቻል አለበት። በጣም የሚገርመኝ ብዙ ጊዜ በዲናችን ላይ ይሄ የፊርቃ እንትን የሚያመጡ ነገሮች በጣም ይገርሙኛል። እንደ ምሳሌ ላንሳና መውሊድ፣ በመውሊድ ሰው በጣም ይህን ያህል እንትን ሲል ያሳዝናል። መውሊድ አታክብር ስትለኝ አንድ ወንድሜ አንተ መውሊድ አታክብር፣ በረሱል ዘመን አልተደረገም፣ በእሳቸው ተከታዮች አልተደረገም፣ ይህ ነገር ጥሩ አይደለም፣ ለአንተ ተጨማሪ ነገር መስራት ነውና ሊያስጠይቅህ ይችላል ሲለኝ እኮ ለእኔ አስቦ ነው። ያንን በማለቱ እሱ የተለየ ዱንያዊ ጥቅም የሚያገኘው ነገር የለም። ለእኔ ነው ያሰበው፣ በቃ ለእኔ ነው የተጨነቀው አይደለም። ወንድሜ ሳልነግረው ነገ ተጠያቂ እንዳይሆን፣ እኔም ሳላደርስ ተጠያቂ እንዳልሆን ነው። እሱም እኔም ደግሞ ለእኔ አስቦ ነው፣ ለእኔ ተጨንቆ ነው፣ ለእኔ ተረድቶ ብሎ ነው ብዬ መረዳት ነው ያለብኝ። ነገር ግን ምንድን ነው የሚሆነው? አንተ እንደዚህ ነህ፣ ከእሱ ጋር ይሄ ሰውዬ እንደዚህ ነው፣ እሱ ላይ መዶለት፣ እሱ ላይ ማሴር ነው። ከዛ እኔም ተቀብዬ የማምንበት ከሆነ አይ ይሄ ነገር ኸይር አለው፣ ይሄ ነገር ጥሩ አለው፣ ኢቭን አንተም ብታደርገው እንኳን እመክርሃለሁ። በቃ እሱም ኃላፊነቱን ተወጣ፣ እኔም አደረሰልኝ፣ ስላሰበልኝ ነው። በቃ ከዚህ ጋር እኮ ነው ማብቃት ያለበት። ዞሮ ግን ምንድን ነው የሚሆነው? ዱላ ነው የሚሆነው፣ ድብድብ ነው የሚሆነው። ድብድብ ሲሆን ምን ይሆን? ጉልበት ይጨርሳል። ሙስሊሙ አሁን ጉልበቱ አለ፣ በትግል ጉልበት ስለምንጨርስ። ኮሚኒኬሽን በጣም ወሳኝ ነገር ነው። ሌላው ዲሲፕሊን ነው፣ ስነ ምግባር ነው። የስራ ስነ ምግባር፣ ሰዓት ማክበር፣ ምን ማክበር፣ ታማኝነት ምናምኖች የምንላቸው ነገሮች አሉ። ታማኝ መሆን፣ ሪስፔክት፣ መከባበር፣ ኃላፊነትን መውሰድ የመሳሰሉ ነገሮች። ኮሚኒኬሽን ጆሮ ከአፍ ጋር መገናኘት ማለት አለበት፣ ወይም ከሳይን ጋር ነው። አይን ከምልክት ጋር መገናኘት አለበት። አሁን ጆሮና አፍ አልነበረም ያሁኑ፣ ሰውነት ከአይን ጋር ነበር። መናበብ አለባቸው፣ መግባባት አለባቸው። በተሳሳተ መንገድ መረዳዳት የለባቸው። ሰዓት እያነሰ እየሄደ ነው ስላሉኝ ነው እንጂ አንድ ኤክሰርሳይዝ ጥሩ የምንሰራው ኤክሰርሳይዝ ነበር። ለስራት ሰክሰስ ማለት ይሄ ነው። ስኬት ማለት የጋራ ስራ ሲባል ቅድም ያልናቸው ነገሮች ተጨማሪም ኮምፖነንቶች አሉት። ዲሲፕሊን ሲባዛ ቀጣይነት፣ አለማቋረጥ፣ ኮንሲስተንሲ ነው። ከነዚህ ውስጥ አንዱ ዜሮ ከሆነ ሰክሰስ ዜሮ ነው። ሲባዛ ውስጥ በማባዛት ውስጥ ዜሮ ካለች ውጤቱ ሁልጊዜም ዜሮ ነው። ማንኛውም ቁጥር በዜሮ ሲባዛ ውጤቱ ምንድን ነው? ዜሮ ነው። ስለዚህ ልፋታችን፣ ትግላችን፣ ሁሉ ነገራችን ዜሮ ያደርግብናል። መጠንቀቅ ያስፈልጋል። አንድ ሰው በቲም ውስጥ ጥሩ አድማጭ መሆን አለበት፣ ምቹ መሆን አለበት። ምንድነው ግትር መሆን የለበትም። ይሄ ካልሆነ መሆን የለበትም። ሀሳብ ያቀርባል፣ በቡድኑ ውሳኔ ግን ይስማማል። ይህኔ ሀሳብ ካልተደመጠ፣ ይህኔ ያልኩት ካልሆነ የሚባል ከሆነ ቲምወርክ አይደለም። ቲምወርኩን ይዞ የሚወድቅ ነገር ነው። ቲምወርክ በትክክል ከተመራ ውጤታማ የሆኑ ሰዎች፣ ዓለም ላይ ያሉ ውጤቶች በሙሉ፣ ስኬቶች በሙሉ የቲም ውጤቶች ናቸው፣ የቲምወርክ ውጤቶች ናቸው። የወደቁ ነገሮች በሙሉ ደግሞ የቲም ፌለሪቲ ውጤቶች ናቸው። ስለዚህ
ጥሩ ኮሚኒኬሽን የሌለው ቲም ችግር ነው። እነዚህ ያልናቸው ከላይ ያልናቸው ነገሮች የጎደሉት ቲም ለራሱ ችግር ነው፣ ችግር ውስጥ ነው የሚገባው። ወደ ስኬት አይሄድም። ማስተካከል አለበት። ኢጎ ያልነው ነገር ከሌላ ከቴክኒካል ውድቀት በላይ ይጥለናል። በተለያየ ምክንያት እኮ ልንወድቅ እንችላለን። በጦርነት ምክንያት፣ ሰላም በማጣት ምክንያት፣ በበሽታ ምክንያት፣ በተለያየ ምክንያት፣ በፖሊሲ ምክንያት ልንወድቅ እንችላለን። በእኛ ብቻ ስህተት ላይሆን ይችላል። ኢጎ ግን ከነዚህ የባሰ የሚጥል ነገር ነው። ኢጎ ማለት ይሄ እኔነት ስሜት፣ እኔ ለኔ ከኔ እንደዚህ ያደረገ እኔ ይላል፣ እኛ አይልም። ስራውና እኛ በል፣ አንተ ስራው ግን እኛ በል፣ እኛ አደረግነው በል፣ እኔ አደረግኩ። መጥፎ ነው። የሆነ ነገር ሲመጣ ለኔ ይላል። እኔ ይሄ ለፍቻለሁ፣ እንደዚህ ወጥቻለሁ፣ እንደዚህ ወርጄ፣ እንደዚህ አበርክቼ፣ እንደዚህ ሆኜ የሆነ ነገር ሲመጣ ቅድሚያ ለኔ መስጠት ሲገባቸው ይላል። ለኛ በል፣ ወደ ስኬት ይወስድሃል። ስኬትህን ሼር አድርግ ለሁሉም፣ የሁሉም ሰው እንደሆነ ሼር አድርጊ፣ ሼር አድርግ። ያው ደጋግመን ብለነዋል ይሄኛውን ነገር። በቲምወርክ በየትኛውም ቦታ ላይ በየትኛውም ዘርፍ ላይ ቲምወርክ በአግባቡ ከተያዘ በአግባቡ ማኔጅ ከተደረገ የሚፈለጉት ኳሊቲዎች አብረው ከተጓዙ የኔነት ስሜት ካለ በቅንነት ከተሰራ በሙሉ ኢነርጂ ከተሰራ ሁልጊዜ ስኬት አለ። ውድቀት በጣም ሩቅ ነው። በሌሎች ምክንያቶች የሚመጡ ውድቀቶች በጣም ሩቅ ናቸው። እሺ አሁን ኤነርጃይዘሩን ተውና አንድ ሌላ ኤክሰርሳይዝ እንሰራለን። አንድ ቮለንተር ና ከድሩጣ እሺ ያው አሁን አይንህን አስረዋለሁ። ከዛ በኋላ ይመሩሃል። ይሄን ቁልፍ ያስቀመጥኩበት ቦታ በእነሱ ምሬት ታነሷል። በገባችሁ መሰረት በገባችሁ መልኩ ምሩት። ቁልፉ ወዳለበት አንተ አትሂድ። ሲነግሩህ ነው ቁልፉ ወደዛ ነው ያለው፣ ወደዚህ ነው ያለው፣ እዚህ ጋር ነው ያለው ሲሉ የነሱን ትዕዛዝ ተከትለ አንተ አታይም። እነሱ እየመሩህ ነው። በእነሱ እንትን ምሬት ተመርተህ ሄደ ቁልፉን ታነሳለህ። ስለዚህ አሁን ንገሩት ቁልፉ የቱ ጋር ነው? ሁላችሁም አሃ ዝም ብላችኋል። ሁላችሁም አንድም ሰው ዝም ማለት አይችልም። ሁላችሁም ሁላችሁም
ሁላችሁም ንገሩት። አብዛኛው ሰው አያወራም። ሁላችሁም አልጨረስንም። ኤክሰርሳይሱን አልጨረስንም። አይ እናስራለን፣ ችግር የለም። ግጥም አድርገስ አይደለኝ ራስ። እሺ አሁን ባለህበት ትቆማለህ። እሺ አሁን አንተ ልበል አይደል? አንተ ብቻ ተነግሯል። ሌላ ሰው ምንም መናገር አይችልም። ቁልፉ የት እንዳለ ምራው። በቃልህ ወዴት ይሂድ፣ እንደዚህ ሂድ ብለህ ምራው። በቃል አንተን ድምፅ ሰምቶ አንተን ትእዛዝ ተከትሎ ሄዶ ቁልፉን እንዲያነሳ ታግዘዋለህ። ሌላ ሰው እንዳያወራ። የትኛው ጊዜ ቁልፍ ማንሳት ነበረ ቀላል? የትኛው ነበረ ከባድ? ለምን? ይሄኛው አንድ ሰው ስለሚጠቁምህ ቀላል ነበረ። የመጀመሪያው ብዙ ድምጾች ስለነበሩ በትክክል አይደንቲፋይ ለማድረግ ጊዜ ይወስድ ነበር። ስንጮህ እንደዚህ ነው። ሁላችንም የምንጮህ ከሆነ ሁላችንም የምናወራ ከሆነ አንድ ላይ የምናወራ ከሆነ መሪ ሊሳሳት ይችላል። እሱ እንደ መሪ ውሰዱት። በስርዓት ነው አይደለም እሱ ያናገረው። ወደፊት እንደዚሁን አልተቸገረም። ቀጥታ ሄዶ ፒክ አደረገ። ትንሽ የእግር ውስጥ መፈለግ ነበረ። ከዛ ውጭ አስቸጋሪ አልነበረ። ሁላችሁም ስትነግሩት ግን አቅጣጫ በጣም ተቸግሮ ነበር። ቦታውን ኤግዛክትሊ ማግኘት ተቸግሮ ነበር። በምንሰራው ስራ ውስጥ በቲማችን ውስጥ ሁላችንም የምንጮህ ከሆነ ኖይዝ ነው፣ ረብሻ ነው። ረብሻ ደግሞ መሪውንም አያስተካክልም፣ ግሩፑንም ወደ ውጤት አይመራም። ስለዚህ ኮሚኒኬት የምናደርግበት መንገድ ሂክማ ያለው፣ ጥበብ ያለው፣ ስርዓት ያለው፣ ሪስፔክትፉል የሆነ በማክበር ወደዚህ አንዳንዶቹ ያው ከእንትን የተነሳ ይጮህ ነበር አይደለ? ያው አለማክበር አይደለም ግን ጩኸት የምትጮህበት ሰው እንዳከበርኩ አይሰማው። እሱ ግን አልጮህበትም። ይቅርታ እኔ አቡበከር እባላለሁ። በሽር አልጮህበትም። ተማራችሁ እንትኑ አስተማሪ ነው አይደል? አዎ። ስለዚህ በቡድናችሁ ውስጥ አንድ ላይ አትጩሁ። ረብሻ መፍጠር አይኖር። ተደማመጡ። አንዱ ሲናገር ሌላኛው ዝም። የኔ ብቻ ካልሆነ አንበል። መሪም ሊሳሳት እንደሚችል አሁን ይሄ ቦታ ላይ ይሄ መሪ በቃ አያውቀው። መሪያችሁ ነው፣ ግን መሪ ማለት ሁሉም ነገር ያውቃል ማለት አይደለም። በተመሪዎቹም ጭምር እገዛ የሚመራ ነው። ስለዚህ መሪያችሁ ቢሳሳት አስተካክሉት፣ መልሱት። በጩኸት አይደለም፣ በቁጣ አይደለም፣ በስድብ አይደለም፣ በማኩረፍ አይደለም፣ ወደኋላ በመሸሽ አይደለም። በቃ ከእንግዲህ ከዚህ ውስጥ ወጣለሁ ምን ያደርግልኛል አይነት ነገር አይደለም። የሚገርመው ነገር
ዲናችን በዚህ ላይ በጣም ጠንካራ እንትን ያለው መሆኑ ነው። በጣም ጠንካራ። እኔ ስለ ቲም ሙስሊም እኮ መማር አልነበረበትም። ቁርአኑን ነው መማር ያለበት፣ ሐዲሱን ነው መማር ያለበት። መሐመድ ሀያት እስቲ ቅራለኝ። እኔ አረብኛ ላይ ደካማ ስለሆንኩ ቁርአን ላይ ደካማ ስለሆንኩ እንዳላበላሸው። بسم الله الرحمن الرحيم وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب ቀጥታ ትእዛዝ አይደል? የአላህ ቃል ነው። ቀጥታ ነው የታዘዝነው። ተረዳዱ፣ ተጋገዙ፣ አብራችሁ ሁኑ። ስኬታችሁ ያለው እዛ ውስጥ ነው። ስትረዳዱ፣ አብራችሁ ስትሰሩ፣ አብራችሁ ስትወጡ ግን ለምን ነገር ይሁን? ለመልካም ነገር ይሁን። በመጥፎ ነገር፣ በሚያጠፋ ነገር፣ በወንጀል ነገር ሳይሆን በመልካም ነገር ተጋገዙ። ከዚህ በላይ ምን ትእዛዝ ሊኖር ይችላል? ውጤት ያለው በጋራ እንደሆነ ቁርአን እየነገረን ነው። የምንረዳዳው ለምንድን ነው? መልካም ነገር ከሆነ ስትረዳዱ ውጤት ታገኛላችሁ እኮ ነው። ስኬታማ ትሆናላችሁ እኮ ነው። የተሻለ ደረጃ ላይ ትደርሳላችሁ እኮ ነው። የተሻለ ውጤት ታመጣላችሁ እኮ ነው። እነዚህ ዝዬ ነው ምንድን ነው የሚባሉት? ጊዝ ምንድን ነው? ዳክዬዎች ናቸው። አይ ቲንክ ጊዝ ይባላሉ በእንግሊዘኛ። በጋራ ማይግሬት ያደርጋሉ። ማይግሬት ሲያደርጉ ከአንድ ክፍለ ሀገር ወደ ሌላ ክፍለ ሀገር ሊሆን ይችላል። በጣም ረጅም ጉዞ ነው የሚያደርጉት። የሚያደርጉት ጉዞ ሁልጊዜም በእንደዚህ መልኩ ነው። ኢኖሃይ ኢነርጂያቸውን በ70% ይጨምረዋል ይላል ሳይንስ። እንዲህ በሚያደርጉት በጋራ በሚያደርጉት ጉዞ ለብቻ በተናጠል ከሚያደርጉት ጉዞ አቅማቸውን ጉልበታቸውን በ70% ይጨምረዋል። ይህ ብቻ አይደለም። የተጎዱ የሆነ እርጅና ያለባቸው ህመም ያለባቸውን ደግፏቸው በጋራ ነው ይዟቸው የሚሄዱት። እነሱ ራሱ በዚህ ሰርቫይቭ ያደርጋሉ። የሚገርም እንትን ያለው ሳይንስ ነው ያለው። የእንስሳት አጥኚ ባለሙያዎች ያስቀመጡት ነው። በጋራ ስትበሩ፣ በጋራ ስትሰሩ፣ በጋራ ስትወጡ፣ በጋራ ስትወርዱ የስኬታችሁን በ70% ይጨምርላችኋል። ለብቻ ከምትሰሩት፣ ለብቻ ከምትለፉት ማለት ነው። የአላህን የማመን ገመድ ያዙ፣ አትለያዩ። ለብዙ ነገር ብዙ ትርጓሜ ያለው ይሄ አያ መለያየት፣ ልዩነት መፍጠር የውድቀት መንገድ ነው። ስትለያዩ ከመሰረታችሁ ቲም ውስጥ መለያየት፣ በመጥፎ መለያየት፣ በኔጌቲቭ መለያየት ወዴት ይወስዳችኋል? ወደ ውድቀት ይወስዳችኋል። እና ኡማው እንደወደቀው እኮ ነው። ልዩነትን ባልሆነ መንገድ ስለተጠቀምነው ነው የወደቅነው። በዚህ እንደ ከፍ እንዳለን ነው እንደምታስቡት። እኛ እኮ ወድቀናል። ዓለም ላይ በየቦታው ሙስሊም ነው የሚሞተው አይደል? አሁን መሳሪያ የሚሞከረው በሙስሊም ነው። አዲስ መሳሪያ የሚሞከረው በሙስሊም ነው። ዋይ ስለወደቀን፣ ሞታችን ስለለቀቀን ከትልቁ መርከብ ላይ ወርደን ትናንሽ መርከብ ውስጥ ነው የገባነው። እነዚህ ትናንሽ መርከቦች ብቻ አይደለም፣ መርከብ ውስጥ መግባት ብቻ አይደለም። ትናንሾቹ መርከቦች እርስ በራሳቸው የሚተጋተጉ የሚፋተጉ ናቸው። በየትኛውም ኃይላችን፣ በየትኛውም ላይፋችን፣ ህይወታችን ውስጥ መለያየት፣ የእርስ በርስ ትጉል፣ ሽኩቻ መጨረሻው ውድቀት ነው፣ ውርደት ነው፣ ኪሳራ ነው። እንደ ሀገርም ውሰዱት፣ እንደ ዲንም ውሰዱት፣ እንደ ማንኛውም በቃ ለዚህ ጥሩ ምሳሌዎች ነን እኛ።
አብራችሁ ስሩ፣ ተመካከሩ፣ አትለያዩ። ያመናችሁበትን ገመድ ጠንክራችሁ ያዙ፣ አንድ ላይ ጽኑ። በመካከላችሁ ደግሞ ምን ይኑር? ሹራ ይኑር። ተመካከሩ፣ ተወያዩ፣ በክብር ተነጋገሩ። ካልተነጋገራችሁ ሰው ካልተነጋገረ ችግር መፍታት አይችልም። ሰው ከተመካከረ ሁልጊዜ መፍትሄ አለው። ምክክር ሁልጊዜም መፍትሄ ይዞ ይመጣል። የሚመጣውን ውጤት ለመቀበል እኮ ምክክር ያስፈልጋል። ሁሉም አእምሮ ይቀበሏል፣ መጥፎም ውጤት ቢሆን። ጠንክራችሁ አንድ ላይ ቁሙ። በትግላችሁ በጦርነት ይሁን በስራ ይሁን በየትኛውም ሀያታችሁ ውስጥ ባመናችሁበት ጉዳይ ላይ ጠንክራችሁ ታገሉ፣ ጠንክራችሁ ተፋለሙ። እንደ ጠንካራ ግንብ፣ አንድ ላይ እንደ ተናሰ ግንብ። ግንቡ አንድ ላይ ሲናስ እኮ ይኸው ስንት 240 ምናምን ስኩዌር ኪሎ ሜትር የሸፈነ ጥልቀት ያለው ውሃ ተሸክሟል። እንግዲህ ወደ መጨረሻ ደርሻለሁ። ብቻችንን ስንጓዝ ልንፈጥን እንችላለን፣ ልንሮጥ እንችላለን። የምንጓዘው ጉዞ ግን አጭር ነው። አብረን ስንጓዝ ግን ልናዘገም እንችላለን። ብዙ ውጣ ወረዶች ይኖሩታል። ያ የጉዞ አካል ነው። መጋጨቱ፣ መፋያቱ፣ ይሄ ሀሳብ መፋጨቱ፣ የተለያየ ሀሳብ መምጣቱ ሊያሰለችን አይገባም። ሊያጠነክረን ልንማርበት ነው የሚገባው እንጂ በዚህ ሂደት ውስጥ ብዙ የምንማረው ነገር አለ፣ ብዙ የምንወስደው ነገር አለ። ነገር ግን ይህን ጠብቀን ከሄድን ረጅም መንገድ እንሄዳለን፣ ያልጠበቅነው መንገድ እንሄዳለን። ያው ትግርኛ አልችልም፣ ትግራዮችን ወዳለሁ። ጨርሻለሁ። አመሰግናለሁ። ጀዛከላህ ወንድማችንን። አይ ቲንክ ያለን ሰዓት በከፊልም ቢሆን እያጨረስን ነው። ስለዚህ የነበራችሁን ቆይታ እና አጠቃላይ ሁኔታ እንቀበላለን። አሰልጣኞቻችን ግን እንድትወጡ እንፈልጋለን። السلام عليكم ورحمة الله وبركاته. نايلو معنتي أو الحشة نجر أجنينا عينال قمتي اللي كل ولا تلي حزينة يو توصل نجر مسنا ورانا مسخال إسرحنا أسرحون لقات منا نجر سكيت يكون ودكاتون لقات منا نجر تمهرنا لكن خون خلينا سلزي كوزوزني التمهرنا يمنالات أو زيوزي وانتخرت تجورو لنا يناجانا مالتي ناجا نخرو نالات أزين أزين وين ساعات التغامة وين الجلالسة التغامة تسجم تهلينا حوريت هكاخاتم لحشة نجر حسيبنا حاضرنا تحت ربي ناقال لي لحشة نجر كنبل منتي نشته حساوت تونا للمال لليما. بسم الله الحمد لله. تأخوانا طعمي قنجة يديرو من قدلتنا دما أفسعت بحلف ساعات ولا دق أنستي خدنا دق توعتيو هلا خلتي فرقايل تجمرة حمش تكاوي وأس بطعم جزيرة اللي عندنا أيمو نتصور حقن أسعتنا ترقينا نزلوا سلطنا نقطعنون هيوتنا نغيره له هيوت دقنا ونغيره له سلخنا بأزيس بتصب قرينا ناقان نقول نلوط اللي صراحة يلاس بقوحتنا مزينا سلطنا نبدأ نكتاتل كده. سلازي كاب ساعات مخبر ديسيبلين كللو أو زوناي تيم وورك منام دما أفتم ودا هادما نوع علي تمكر لنا نشتك نجركم يا حميدة هاوي نيرة تاجاتوني تاجر للنجر لا تمهرنا للخيمة جيت مهرت لنا من متسفان قرط يومنا كاب تحت الجميع خاص لعلي صحي ترى احنا كهو الجماعة مرنا إناس اللي ندكم لنا حرد ما تعيو يا حجز يد اليوم حجز بجنزة ترى حمر اليوم حنتي كأمريكا مثلا حنتي أنا عركي حفتس بيت السبب اللي أخذت تطيغم موزي حاتنا وزي كواجل ملا هاي همين يهم لحندو
كمي أريوكي منام لا تقدر تحاوج نغمس ولا واحد أتلم لما حفتي تأيو هاي أوكي سي يبلعي نعدنا سبي كوميدي رئيسي لا دقف غايو يلا سلازي تدقاقي فايد غير مالتي تحقاقي فايد غير مالتي كوميدي رتبعلو تيغونس تتخلو مالتي تتخلي توكلت له شخالي اللي يدقاف ناينا له نحنا له دقاف اللي نايو أنا لحد كتقف كخلي أنا ون خالي كتقف كلي خلي وتات نقر سرغنا بزي نبل السلام عليكم ورحمة الله وبركاته Ah